እሱ ፐርሴፕሽን እሱ ኮንቪክሽን ላይ ነው የሚያስቀምጠው። እሱ ነው እሱን ኮንቪንስ መሆንም አለበት። ኮንቪክትድ ብቻ ሳይሆን ኮንቪንስድ መሆን አለበት። ስለዚህ እኔ በዛ መንገድ ብናስቀምጠው ቢብሊካል ነው ብዬ አስባለሁ፣ መጽሐፍ ቅዱሳዊ ነው ብዬ አስባለሁ። ስለዚህ የክርስቲያን ቤተሰብ ልጅ ቢባል መልካም ነው። ክርስትና ኢዞላ አባውት ክርስቶስን የማመን አክት ሲሪየስሊ ክርስቶስን የመከተል ውሳኔ ነው ክርስቲያን የሚያስብለውና ልጆቹ እዛ ደረጃ ደርሰው ለምሳሌ በእኛም እኮ ደህንነት ተምረው ከተጠመቁ በኋላ they are already Christians right። ስለዚህ እነዚህ ያንን እያስተማርናቸው ባለንበት ሰዓት ያንን እንትን መስጠቱ ያንን ስም መስጠቱ ብዙ ለኔ ሎጂካል ባይሆንም አይ እንደዛ ብዬ ልጥራቸው የሚል ሰው ካለ ይጥራቸው፣ ችግር የለውም። ግን የክርስቲያን ቤተሰብ ልጅ የሚለው ጥሩ ነው ብዬ አስባለሁ። ሶኔ በዛ መንገድ እመለከተዋለሁ። that's why አንተና ጠርቶ ለስም ሲናገሩ ልጆች ወደ እኔ ይመጡ ዘንድ አትከልክሏቸው ተብሎ ተነግሯል አይደል? ስለዚህ እያወቁ ሲመጡ ክርስቲያን ይሁኑ ይላል። እያወቁ ሲመጡ ክርስቲያን ይሁኑ። ስለዚህ ሁለተኛ ሶስተኛ ክፍለ ዘመን ላይም ስንሄድ ክርስትና ከዚህ ክርስቶስን ከማወቅ ጉዳይ ጋር የተያያዘ። ስለዚህ ከልጆቹ ምን የምናጎለው ነገር የለም የክርስቲያን ቤተሰብ ልጅ ብንላቸው ማለት ነው። አህዛብም ማያምንም የሚያምንም ከሃዲም አማኝም ለማለት ያ ፐርሴፕሽን ስለሚያስፈልግ እዛ ደረጃ እስኪደርሱ ድረስ ሌላ ነገር ማብዛትም አያስፈልግም። በዚህ ደረጃ ማስቀመጥ ጥሩ ነው ብዬ አስባለሁ። እሺ ለመጨመር ያክል ቆም ያለው መንገድ ላይ ባይዘ እና ከተማችንን ማየት ለምትፈልጉ ውጪ ላይ ባይዘ እኛ ጋር አሁን ወጣ ብል እንትን አሳያችኋለሁ። ቆሞ እየሰበኩ ያሉ ሰዎች ምናምን ማለት ነው። ቆሞ እየሰበኩ ምናምን ያሉ ሰዎች በቃ በነፃነት ነው እኛ ጋር በሸነና የምንለው እና እንዲህ ነን መንገድ ላይ ማለት ነው ሆነን ነው የምናወራው። ሶ የኪዳኑ ቤተሰብ ልጆች ቅድም ስል ነበረ የኪዳኑ ቤተሰብ ልጆች ናቸው። ሶ ኪዳን ውስጥ ያለው ነገር ይመለከታቸዋል ተብሎ ነው የሚታመነው። በብሉይ ኪዳንም ቢሆን እንደዛ ነው። ለዛ ነው ባይዘው ገና አድጎ ይክዳል አድጎ አይክድም የሚል ፕሪሳፖዚሽን ሳይኖረው ይገረዙ ነበር አይደል? በልጅነታቸው ከልጅነታቸው ጀምሮ በቃ የዛ ህዝብ አካል ተደርጎ ህፃናቱ ስለሚታዩ ማለት ነው። እና ለምሳሌ ከግብጽ መውጣታቸው ከግብጽ እንዲወጡ የተነገራቸው ለህዝቡ የተነገረው ለእስራኤል በጌሤም ምድር ለተቀመጡት ህፃናቱ እንዲያስተውሉ አይጠበቅም ራይት። ህፃናቱ እንዲያስተውሉ አይጠበቅም። ኦኬ ካልወጣን የሞት መልአክ ይመጣል ምናምን እግዚአብሔር በግብጽ ያልፋል በኩሩን ይመታዋል የሚል አንደርስታንዲንግ ሊኖራቸው አይጠበቅባቸውም። ቤተሰቦቻቸው ያንን ካወቁ በቂ ነው። ስለዚህ የሞት መልአክ ባይዘው ጥሎ ቢወጡ ይመጣባቸዋል። ምንም ላለማስተረፍ ስለሆነ የሚመጣው ማለት ነው። ስለዚህ በወላጆቻቸው ኬር በኩል ነው አይደለ እንትን ሲሉ። ስለዚህ ያ ቤተሰቦቹ የሚያገኙትን ጥቅም እንደሚያገኙ ተደርጎ ስለሚታሰብ ነው። በክርስትናውም እንደዛ ነው። አሁን እንደዚህ መያዝ ትችላላችሁ። በጣም ኢዚ ነገር እንገራችሁ። ለምሳሌ እኔ ልጅ ሲያድግ ኦኬ እንደዚህ ኖረ የክርስቲያን ቤተሰብ ልጅ ነው ተብሎ ነው የሚታመነው። ከዛ እያደገ ሲመጣ የመንፈስ ቅዱስ ፍሬን ማሳየት ከጀመረ አሁን ክርስቲያን ሆነ ነው የምትሉት ወይስ የምርም ክርስቲያን መሆኑን አሳየ ነው የምትሉት? በሁለቱ መካከል ትልቅ ልዩነት አለ right? የስ አሁን በቃ ከዚህ በኋላ ክርስቲያን ነው የምትሉት ወይስ ተሸፍኖ የነበረውን ያንን አይደንቲቲ ገለጠ ነው የምትሉት? ከሁለት አንዱ ነው መልስ የሚሆነው። ስለዚህ እኔ የማምነው እያደጉ ሲመጡ፣ ምክንያቱም እነዛ ሳክራመንቶች የሪፎርምዱ አንደርስታንዲንግ ፖይንት ምንድነው? ሳክራመንቶቹ they were not tied to the moment of that happen ከሚያደርገው ነገር ጋር ከሳክራመንቱ ጋር የሚገናኝ ነገር የለም። ኢፌክቲቭነሱን ሆሊ ስፒሪት መንፈስ ቅዱስ ባስደሰተው ጊዜ በሰውየው ህይወት ላይ ሊያመጣ ይችላል። የሳክራመንቱን ኢፌክት ማለት ነው ስሩ ፌዝ በእምነት በኩል ያንን መንፈስ ቅዱስ እንዳስደሰተው እግዚአብሔር እንዳስደሰተው ብሪንግ አውት ሊያደርግ ይችላል። ከሰውየው ህይወት ውስጥ ያንን ነገር ሊያመጣ ይችላል ብለን እናምናለን። ኦኬ ከሞመንት ኦፍ እንትኑ ጋር አናያይዝ።
የሆነ ተጠመቀ በቃ ኢሚዲየትሊ ሪጀነሬት ሆኗል ምናምን ኖ በቃ አለ የተባለ ሄሬቲክ ሆኖ እኮ ሊያድግ ይችላል ያ ልጅ አይደለ በቃ ታይቶ ማይታወቅ አሪዮስ ሆኖ ሊያድግ ይችላል። ለዛ ነው ማናገናኘው እያደገ ሲመጣና ያንን ፍሩት እያሳየ ሲመጣ ያንን የመንፈስን ፍሬ እያሳየ ሲመጣ የስ ይሄ ነገር የምርም ህይወቱ ሰርቷል የሚለውን ለኛ ክሊር የሆነ ኤቪደንስ ይሆንልናል ነው ማረጋገጫ ይሆንልናል። ስለዚህ ህፃናቱ በክርስቲያን ቤተሰብ ውስጥ እያደጉ ሲመጡ የመንፈስ ቅዱስን ፍሬ ማሳየታቸው ክርስቲያን ሳይሆን የሚያረጋቸው ክርስቲያን እንደሆኑ ነው የሚናገረው። ልክ መልካም ስራዎቻችን የዳንን እንደሆነ አመልካች እንጂ አሁን እንደዳንን አመልካች እንዳልሆኑ ማለት ነው። መልካም ስራዎቻችን መንፈስ ቅዱስ በህይወታችን ውስጥ እየሰራ እንዳለ ማሳያ መሆናቸውን እንጂ እዛ ጋር መልካም ስራ ስለሰራን በቃ አሁን ነው መንፈስ ቅዱስን የተቀበልከው ማለት እንዳልሆነ እና አሜን እና ግባ እስቲ ተርቱሊያን ያለውን ዲፌንድ ማድረግ የምትችል ከሆነ እሱ ያለበትን ኮንቴክስት ነው ስለማውቀው ማለት ነው። እንደውም ተርቱሊያንን ይዘህ ህፃናትን ጥምቀት ልታወራ አትችልም። ባይዘ ፓንች ነው የሚያደርግ ፊት ላይ ማለት ነው። ተርቱሊያንን ይዘህ የህፃናትን ጥምቀት ልታወራ አትችልም። ናግባ አሜን ናግባ ይኸው ቦታ አለ ግባ። ተርቱሊያን ግን ኮንፌስ ማድረግ በሚችሉበት ጊዜ መጠመቅ አለባቸው ብሏል። አንተ ማድረግ በሚችሉበት ጊዜ ነው የጠመቀው? አንተ ማድረግ ኦርቶዶክስ ሆንክ በተለይ ማድረግ ኮንፌስ ማድረግ በምትችልበት ጊዜ ነው የጠመቀው? ተርቱሊያንን አትጥቀስ፣ አይመችም። ለኢንፋንት ባፕቲዝም አይመችም እሱ። የስ ባፕቲዝም ፎር ዘ ሪሚሽን ኦፍ ሲን ብሏል። አዎ ብሏል። እሱ ቀደም የተናገሩ አባቶችና ኋለኞቹ የተናገሩትን ነገር አፊርም አድርጓል። ማድረግ ኮንፌስ ማድረግ በሚችሉበት ጊዜ ባፕቲዝም ላይ እንደዛ አላለም። እሱ ነው ያለው ጎርጎሪዮ ዘንዚናዙ እንጂ ሲጀምር ጠርጡለስ አይደለም። አሜን ኦኬ። ስለዚህ አንቆ እየመጣልኝ ነው ኮንፌስ ማድረግ ያ በቃ ጋር እንደሰይሮች በቃ ተው ገባኛው በቃ ሊል የፈለገው ኮንፌስ ማድረግ በሚችሉበት እድሜ ስላለ ኢንፋንት ባፕቲዝምን ፕሪሳፖዝ አያደርግም የሚል ነገር መሰለኝ ልትል የፈለከው አይደለ ብራዘር? እንደዛ ነው ማለት የፈለገው። ያ ሲጀመር ግን ጠርጡለስ ሲጀመር ከእውቀት ጋር ነው ያገናኘው። ሪያሊቲውን የመጠመቅን በጥምቀት ውስጥ የምትገባውን ኪዳን የማወቅ ያ ከተሳሳት ክሱን ያንን ዴንጀር እንዳለው የማወቅ እንትን ላይ ስትደርስ ነው መጠመቅ ያለብህ ነው የጠርጡለስ ሐሳቤ። እንደውም ጎርጎሪዮስ ነው እሱ ኮንፌስ ማድረግ ሲችሉ የሚባሉትን መልሰው ማለት ሲችሉ ያለው ጎርጎሪዮስ ዘንዚናዙ ነው። እንደውም ተርቱሊያን የሚለው ባፕቲዝም ሲግኒፋይ የሚያደርጋቸው ነገሮች በሳቱ ተብሎ የሚታመኑት የክርስቲያን ላይፍ ሆል ኦፍ ክርስቲያን ላይፍ ከዛ በኋላ የሚመጣውን ከኃጢአት ጋር ያለ ትግልን ለክርስትና መግደልን አላልኳችሁም ኡስታዝ ወሂድ እንደተናገረው ማለት ነው። መጋደልን በእምነት ደን ከኃጢአት ጋር ምናምን ለክርስትና ካለው ፐርሲኩሽንስት የነበረች ቤተክርስቲያን ስለሆነች ማለት ነው የተቀበሉት። ከዛ ጋር ያለውን እንትን ለማለት ቃል ኪዳንም መግባት ነው የሚል ነገር ነው ተርቱሊያን የሚያነሳው። ስለዚህ why do you haste እንደዛ ነው አይደል የሚለው why do you haste the children to baptism ይላል። እንደዛ ነው የሚለው ህፃናቱን ለጥምቀት ለምንድን ነው የምታሮጡት? ምክንያቱም ከኋላ ትልቅ ሪስፖንሲቢሊቲ አለ ነው የሚለው ጠርጡለስ ወይም ተርቱሊያን ማለት ነው። እነሱ እንኳን ቤዝ ሊሆኑ ይችላሉ ለሌሎች አርጊመንቶች ከህፃናት ጋር ላለው ምናምን ሜንታሊቲውን ስለሆነ የሚናገረው በዘመኑ የነበረው ሜንታሊቲ ስለሚናገር አሉ ከሚባሉ ቴዎሎጂያንስ መካከል አንዱ ስለሆነ ተርቱሊያን ወክሎ ነው የሚናገረው። ሲናገር አካባቢ ላይ ያለውን አንደርስታንዲንግ ክርስቲያኖቹ ኤክስፒሪየንስ ያደርጉ የነበሩትን ነገር ማለት ነው ጭምር ስለሆነ የሚናገረው ሶ ለዛ ልንል እንችላለን። እንትኑን ልጨምርና ልጨርስ። ይሄ ይቀደሳሉ ምናምን የሚለው ምንም ከመዳን ጋር የሚያያዝ ነገር የለውም። ምንም ማንም እንደዛ ፈተውታ አያውቅም። ባልሽን ታድኝ የሆነ ሲል ከዘላለም ጥፋት ታድኝ እንደሆነ ምናምን አይደለም። ቢያንስ ባለሽ ሰብሚሲቭ ላይፍ ይሄ ምንድን ነው የሆነ ትልቅ መኪና መጥቶ አጠገቤ ቆሟል። እየተባለ ያለው እዛ ቦታ ላይ አንቺ የክርስቲያን ሮልሽን ብትወጪ ልክ አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደተናገረው ማለት ነው
ሰሚሲቭ ዋይፍ ብትሆኚ ለጌታ እንደሚገዛ ብትገዢ ባንቺ ህይወት በኩል ነው ባንቺ ህይወት በኩል ማየት ያለበትን ብርሃን ያያል የሚል ሆፕ ነው ያለው እንጂ አንቺ ክርስቲያን በመሆንሽ እሱም ደግሞ ከአንቺ ጋር በአንድ ትዳር በመጣመሩ በዛ ምክንያት ብቻ እሱ ይድናል የሚል ትምህርት የለም። እንደዛ ከሆነ ያመነ የተጠመቀ ይድናል ሳይሆን ያመነ የተጠመቀ ያመነ ያገባም ይድናል መባል አለበት አይደለ? ምእመናን ያመነ የተጠመቀ ይድናል ሳይሆን ያመነ የተጠመቀ ደን አምኖ የተጠመቀ ያገባ ጭምርም ይድናል ነው መባል። ብዙ ጊዜ እኮ ነው ማለኝ ጥቅም ያነሱት በቃ ልጆቻቸው እርኩሳን ይሆናሉ ምናምን በጣም ብዙ ጊዜ ጥቅስ ያነሳሉ። ለዛ በደንብ ይዱበት። ያው ደን ከአማኝ ቤተሰብ በመወለዳቸው ምክንያት ሳንቲፋይድ የመሆን እንትናቸው በጣም ትልቅ ነው። በቃ በጣም ትልቅ ነው። ለምሳሌ እኔ አንቢሊቪንግ ዋይፍ ብትኖረኝ ወይም ያላመነች ሚስት ብትኖረኝ ልጁን ራስ እንደመሆኔ ማለት ነው ልጁን ትክክል መጽሐፍ ቅዱስ በሚናገርበት አካሄድ ባሳድገው ጌታን እንዲያውቀው ባደርግ ልጁን ሳንቲፋይ ያደርኩት ነው። ባይዘይ ስለ እምነቱ ኋላ ላይ መጥቶ ኮንፌስ ስለሚያደርገው ነገር ምናምን እሱ ኃላፊነት የለብኝም። ግን ልጁ በዛ መንገድ እንዲመጣ ኢምፓክት እያሳደሩበት ነው ያለሁት። ስለዚህ ከሁለት አንዱ ክርስቲያን ከሆኑ ክርስቲያን ቫልዩ በልጆች ላይ ኢንፍሉዌንስ መደረጉ ማይቀር ነው። እኮ ፕራክቲካል ነው። ቤት ውስጥ ባይዘይ በተለያየ እምነት ውስጥ አሁን አሉ አይደል እናቶቻችን አባቶቻችን ምናምን አክስት አጎት ላይ ምናምን የምናየው ነገር አለ ማለት እናቴው የሆነ አለሌ ትሆንና ወይ ኤቲስት ትሆንና ወይ ሌላ እምነት ውስጥ ትሆንና ክርስቲያን የሆነ አባት ከሆነ ሳምሃው ወደ አባቱ የመሳብ አይነት ነገር ይኖራል። ራይት ይኖራል። ባይዘይ በጣም ፕራክቲካል ናቸው እንደዚህ አይነት ነገሮች ይኖራል። ስለዚህ እናንተ according to the word ህይወታችሁን እንደ ጌታ ፈቃድ ኑሩ። ደን እግዚአብሔር አንድ ያመነና የዳረ ሰው እዛ ፋሚሊ ውስጥ በመኖሩ ምክንያት ሳንቲፋይ የሚያደርጋቸው ሰዎች አሉ ነው። ዳስ ኮሬክት እኮ ሌላ ምንም እንትን የለም። ስለዚህ አይ ታድኙ እንደ ወንድ የሚለውን ያመነ የተጠመቀ ይድናል ከሚለው ቃል ጋር መዳን የሚለው ቃል ሁለቱ ስለሚመሳሰል ከዘላለም ጥፋት መዳን በሚለው ከፈታችሁ ወደ ቅድሙ ነው መፍታት ያለባችሁ። ያመነ የተጠመቀ ደን ያመነና የተጠመቀውን ያገባ ይድናል። ያላመነ ይፈረድበታል የሚለው ላይ ደግሞ ያላመነ እና ያመነ ባል የሌላት ወይም ያመነ ሚስት ያመነች ሚስት የሌለው እሱ ደግሞ ይፈረድበታል ተብሎ ነው መተርጎም ያለበት። የለም ትዳር ሚንስ ኦፍ ሳልቬሽን ሆኗል። እግዚአብሔር ሊጠቀመው ይችላል። የስ ሊጠቀመው ይችላል። ኦኬ ይሄ ማለት ግን እቺን ፈኒ ነገር ላውራ። ይሄ ማለት ግን አንቺ አግብኝ እንጂ እኔ ችግር የለውም ጴንጤ ሆናለሁ ብሎ የሚመጡ ሰዎችን አይመለከትም። እንደዚህ ውሽልሽል ሰዎች ናቸው እንደዚህ አይነት ሰዎች። አንተ አግባኝ እንጂ አንተ የሄድክበት ሄዳለሁ የምትለዋን ሴት የሚመለከት አይደለም። እነዚህ ውሽልሽል ሰዎች ናቸው። አይጠቅሙም እንደዚህ አይነት ሰዎች። ይሄ ለትዳር ብሎ ሃይማኖት የሚቀይሩ ሰዎችን ለቢዝነሳችሁ ራሱ እንዳታምኑ። ፍሬቻ ሳያሳዩ ነው የሚጠፉት። የሚያምንበትን ነገር ለሴት ብሎ የቀየረና የሚያምንበትን ነገር ለወንድ ብላ የቀየረች ሴትዮ ነገ ጾታዋንም ልቀይር ትችላለች። በሉ ልጓዝበት። እየሰማችሁ ነው። እሺ ያዲ ተመልሶልሻል አይደል? ያዲ ጥያቄ ነበር እና ትክክል ሃውስ ኦፍ ሪፎርምድ ወይ ይባላል እኮ እናንተ ሰዎች ተባረክ ይባላል። ለመለሰው ሰው ጌታ በእውነት አሁንም ጸጋውን ያብዛል ይባላል። ተባረኩ። አሜን። ሻቤት ተባረክ። የኢሞ ጀግና በእናትህ አንተ እዚህ ቤት አትጠፋው። በጣም ደግሞ ኮሜንቶች ይረብሻሉና አትጨቅጭቀን። ዝም ብለህ ስማ። ዳጊ ሰላም በለን። ማይክ ከፍተህ ናችሁ ወንድሞች እህቶች፣ ሁላችሁም ከላይ እስከታች ያላችሁ እንዴት ናችሁ? እንዴት ነህ? አለው ጌታ ይባረክ። ቃልዬ፣ አማን፣ ያዲ፣ አጋፔ፣ ማዚ፣ አብዮት እንዴት አላችሁ ወንድሞች እህቶች? ቤቲና ቅድም በተነሳው ሀሳብ ላይ ትንሽ ሀሳብ ለመስጠት ነበረ በህፃናት ጉዳይ ላይ። እሺ ዳጊ ሂድበት። በሪፎርምድ ትራዲሽን ውስጥ የህፃናት ጥምቀት ማለት ምን ማለት ነው የሚለውን ነገር እና ትንሽ ደግሞ እንግዳ የሆነ በማታውን ከነበረው የወንድሞች ውይይት አንጻር
ይቅርታ ስልክ ገብቶብኝ ነው። በጣም ይቅርታ ማንሳት ስለነበረብኝ ነው። ይሰማል ድምጼ? ቀጥላ። እሺ ዳጊ ሚዩት ነክ ድጋሚ አይ ቲንክ። እሺ ይቅርታ በጣም ሶሪ። እና ምንድነው ምናምነው የሚለውን ነገር እና ትናንትና ማታም እንዳጋጣሚ እንደው ሙሉን የሰማሁትም እንትን ስለነበረ እንደው ወንድሞችንም አንዳንድ ጥያቄውን በዛው ከደረሳቸው ለመወያየት እንዲመቸን የዚህ የህፃናት ጥምቀት ጉዳይ ነው ማለት ነው። እና በወንጌላ በሪፎርምድ ትራዲሽን ውስጥ የህፃናት ጥምቀት ማለት ባፕቲዝማል ኤፊኬሲ የሚል ቃል ነው የሚሰጠው ማለት ነው። ባፕቲዝማል ኤፊኬሲ ማለት የተጠመቀው ህፃን አንድ አይሁዳዊ እና ባፕቲዝማል ኤፊኬሲ ማለት በቃ እኔ ወይ ቀጥል ቃል በኋላ አወራለሁ። ሶሪ ኢትስ ኦኬ ዳጊ በቃ ትንሽ እንትን በለው ነው ከፋሚሊ ጋር ነው ስትችል እሺ ኦኬ እሺ ቀጥል ባፕቲዝማል ኤፊኬሲ ማለት ምን ማለት ነው ብለን ካለን ለምሳሌ በአይሁድ ማህበረሰብ ውስጥ ከኮቨናንት አንጻር ነው የሚታየው። በሪፎርምድ ትራዲሽን ውስጥ ምን ማለት ነው? ኮቨናንት ውስጥ አብርሃም ተገርዟል። ካደገ በኋላ ምልክት ነው እና ያን ምልክት ካደረገ በኋላ ቀጥሎ ደግሞ ልጆቹን ገርዟል። ያ ማለት ግን አንድ አይሁዳዊ ስለተገረዘ ብቻ እውነተኛ እስራኤላዊ ነው ማለት አይደለም። እውነተኛ እስራኤላዊነቱ የሚረጋገጠው በትክክል በኪዳን ውስጥ የሚገባውን ሕይወት ሲኖር ነው። ስለዚህ የክርስቲያን ልጆች ይጠመቃሉ ማለት በሪፎርምድ ትራዲሽን ውስጥ ዳግም ተወልደዋል ማለት አይደለም። ምን ማለት ነው? የኪዳን ኮሚኒቲ ነው ቸርች። ስለዚህ የቸርች ልጆች ናቸው፣ ይጠመቃሉ። በእምነት ከተገኙ አድገው ኢፌክቲቭ ይሆናል። ያ ባፕቲዝም ኤፊኬሲውን የሚያገኘው በፌዝ ነው፣ ጀስት ላይክ ሳይን ስለሆነ ማለት ነው እንጂ ሲጠመቁ ህፃናቱ በተለየ መልኩ የሆነ የሚያልፍ ጸጋ አለ፣ ህፃናቱን ከኦሪጂናል ሲል ለማንጻት ነው ምናምን የሚል ትምህርት የለም በሪፎርምድ ትራዲሽን ውስጥ ማለት ነው። ስለዚህ ፔዶ ባፕቲስትም ሆኑ ክሬዶ ባፕቲስት ወይም በአማኞች ጥምቀትና በህፃናት ጥምቀት የሚያምኑት ምንም ልዩነታቸው ምንድን ነው የሚሆነው? ኢፊኬሲው ያለው ዞሮ ዞሮ በእምነት ስለሆነ ያ ኢፌክቲቭ የሚሆነው ልጁ ሲያድግ ነው ኢፌክቲቭ የሚሆነው። ካላመነ ግን ያ ጥምቀት ምንም ማለት ነው። ልክ የአንድ አይሁዳዊ ግዝረት በመገረዙ ብቻ ትሩ ጂውሽ እንደማይሆን፣ ትሩ ጂውሽ ለመሆን ወይም እውነተኛ አይሁዳዊ ከእግዚአብሔር ማህበረሰብ ጋር ለመቆጠር በኪዳን ውስጥ መገኘት አለበት። ትሩሊ በህይወቱ በመውጣት በመግባቱ መኖር አለበት ከሚል እሳቤ የሚነሳ ነው እንጂ ባፕቲዝማል ሪጀነሬሽን የሚል አይደለም። ሌላው ሉተር በዚህ ጉዳይ ላይ ያለውን ሀሳብ ልናገር። ትንሽ ትላንትና እንግዳ የሆነብኝ ነገር ስላለ ማለት ነው። ሉተር ጥምቀት ያድናል ሲል ምን ማለቱ? ለሉተር ይኸውላችሁ በጣም የሉተር እሳቤ ኮምፕሊትሊ እኔ አይ ቲንክ ሚስ ሪፕሬዘንት እንዳይሆን ስለምፈራ ነው። ሉተር ጥምቀት ያድናል በሚለውን እንዲያርግን ብንናገረው ነው ጥሩ። በጥምቀትም ይዳናል አይነት እሳቤ ነው የሉተር። ምን ማለት ነው? እግዚአብሔር ወንጌላን ሁሉ አማኞች የምንስማማበት አንድ እውነት አለ። ሰው የሚወለደው ከእግዚአብሔር ቃል፣ የእግዚአብሔር ቃል መንፈሱ እምነት ይፈጥራል ብለን ስለምናምን ማለት ነው። ይህንን ቃል በምንድን ነው የምናገኘው ነው ጥያቄ። ለምሳሌ ሁሉም የሚስማማው በቃሉ እንደምንወለድ ነው። አንዳንድ የወንጌላውያን አማኞች ይህንን ቃል በስብከት አሁን እንደኛ ሪፎርምድ ትራዲሽን ውስጥ በስብከትና በጽሁፍ ነው የምናገኘው ወይንም በኦራል እና በሪትን ወርድ ኦፍ ጋድ ነው ብለን ነው የምናምነው እምነት ቢፈጠር። ለአንዳንድ ሰዎች ለሉተር ምንድን የሚለው ኖ ይሄው ቃል ነው የሚወልደን፣ ነገር ግን ይሄ ቃል ሲወልደን
በጥምቀት ውስጥም የሚነገረውም ቃል ነው ብሎ ያምናል። ስለዚህ ዞሮ ዞሮ በተሐድሳውያን ወይም በፕሮቴስታንት ቲንኪንግ ውስጥ ያለው የዳግም ልደት ኤፊኬሲ የሚመጣው ከቃሉ ነው የሚል ነው። ስለዚህ ሉተር ምን አለ? ወይም የሉተር ቲንኪንግ የመወለጃ ቦታ ጥምቀት ነው ማለቱ ሳይሆን በጥምቀት ውስጥም ሰው ሊወለድ ይችላል። በደንብ ይህን ልዩነት አለው። ባይዘው ምን ማለት መሰላችሁ? አንድ ሉትራን በእምነት ሰው ይወለዳሉ ብለህ ካላችሁት አይ እስከሚጠመቅ አይወለድም ማለት አይችልም። ሉተር እንደዛ አላለ። ሉተር ጥምቀትን ኢንክሉሲቭ ነው እንጂ ያደረገው ነሰሰሪ ኮንዲሽን አላደረገውም። ነሰሰሪ ኮንዲሽን ማለት አንድ ሰው አምኑ ይድናሉ ብላችሁ ሉተር የምትጠይቁት ኦፍኮርስ ነው የሚላችሁ። ሲጠመቅ በጥምቀት ውስጥም ግን ያንን ሊያገኝ ይችላል። ምክንያቱም እግዚአብሔር የሚሰራባቸው መንገዶች ስለሆኑ። በሉተራን ትራዲሽን ውስጥ ጥምቀትን የእግዚአብሔር ስራ አርጋችሁ ነው እንጂ የምታቀርቡት የሰው ስራ አርጋችሁ አታቀርቡት፣ እንደ ሌሎቹ ሃይማኖቶች ማለት ነው። በሌሎቹ ሃይማኖት ውስጥ it is the work of the church not the work of God። ምን ማለት ነው? ሉተር የሚለው እግዚአብሔር የሚሰራውን ስራ እኔ ልስራ እያልክ አትሰብከውም። አንተ ቃሉን ነው የምትናገር፣ ሰውን ታጠምቃለህ። ስታጠምቀው ግን በዛ ጥምቀት ውስጥ የሉትራን ነው። ይሄንን የሪፎርም ትራዲሽን አይደለም የምነግራችሁ፣ የሉተር ማለት ነው። የሉተርን ቲንኪንግ ሉተር የመወለጃ ሞመንቷ እሷ ነች የሚል አቋም አይደለም ያለ። እዛም ጋር ግን ሰው ሊወለድ ይችላል። ሪጀነሬት እግዚአብሔር ሊያደርግ ይችላል። ህፃናት እንዴት ሪጀነሬት ሊያደርጉ ይችላሉ ብላችሁ ሉተር የምትጠይቁት እምነት ስጦታ ስለሆነ ይላችኋል። ለህፃናቱም እግዚአብሔር ስለሚሰጣቸው ነው። እግዚአብሔር እዛ በምናጠምቅበት ጊዜ ህፃናቱን ሊያስወልድ ይችላል ብሎ ሊያምን ይችላል እንጂ ሉተር አንድ ሰው አምኖ ፌዝ አለውን እያላችሁት አይ ባፕቲዝማል ፎርሙላው እስካልተሟላ ድረስ አልዳንም ብሎ የውልደትን ቦታ የዳግም ልደትን ወይንም የባፕቲዝምን እንደ ሴቪንግ አክት ራሱ ባፕቲዝምን ፌዝ ኦብጀክት ኦፍ ፌዝ አድርጎ በጥምቀት ታምናለህ ወይስ ተብሎ ሰው አይጠየቅም። በወንጌላውያን እምነት ውስጥ ማለት ነው ኦብጀክት ኦፍ ፌዙ ክራይስት ነው። ሁልጊዜ የእምነታችንን የምንጥልበት ክራይስት ነው። ነገር ግን በክራይስት ያገኘናቸውን ነገሮች እንዴት ነው የምናገኛቸው የሚለው ነገር ነው። ኢንክሉሲቭ ነው ለሉተር። ቃሉም ሲሰበክ ታገኘዋለህ፣ ልትወለድ ትችላለህ። ዞሮ ዞሮ እምነት ነው የሚፈጥርልህ። ጥምቀትም ሊያገኝህ ይችላል ማለት ነው እንጂ ጥምቀት ያድናል ወይንም በጥምቀት ያድናል ብለህ ኢየሱስ ያድናል እንደምትለው የምትሰብክ ነው እንጂ ትራዲሽናሉ እንትኑ ትራዲሽናል ፕሮቴስታንቲዝሙ ያመጣው ችግር ነው ብዬ እኔ አላምንም። ከነሱ ጋር አብረናል ሊኖር ነው። ስለዚህ እሱ ነው ብዬ አላምንም። ግን ጉዳዮች ነገሮች እየቀረቡበት ያሉት መንገድ ግን ነገሩን በቃ ሲክ አድርጎታል በጣም እሱ ነገር መስተካከል አለበት። መጀመሪያ እሱ ነው። ስለዚህ አሁንም በጣም ጤናማ የሆነ በጣም በመልካም ጎኑ ነገሮችን እንትን የሚያደርግ ትራዲሽናችን የሚለው ይሄንን ነው። የምንለየው በዚህ ነው ከእናንተ ጋር እናንተም ደግሞ መታችሁ የኛን ቴዎሎጂ ለመሞገት ለማውራት ለመወያየት እንደ ወንድማማች ለማውራት ፈቃደኞች ነን የሚሉ ሰዎችን የሚሉ ሉትራን ወገኖችን ነገም ፎሎ አድርጉል እችላለሁ። ግን ደግሞ አሁን በጣም በታመመ መልኩ ነገሩን የሚያነሱ ሰዎች አሉ። በጣም በተረጋጋ መልኩ ደግሞ ነገሩን እያስረዱን ያሉ ሰዎች አሉ። እነ ጆናታን እነ ኦክስበርግ ካቶሊክ ኤርሚ የመሳሰሉ ሰዎችን እዚህ ውስጥ ቀጥቼ ማውራት ስለማልችል ማለት ነው። እንደዚሁም ደግሞ እንግዲህ አሁን ቲክቶክ ላይ የለም ጆ መልህቅ እንግዲህ የማያውቀው ሰው የለም። ጀስት ቤቴን ከፍቼ እነሱ ሲያስተምሩ ቁጭ ብዬ ሰማ ነበር። ኦልሬዲ ለነሱ ብቻ አየሩ ተለቆ ማለት ነው። ምክንያቱም ወርዝ ያደርጋሉና ብዙ ነገር አሳውቀውናልና። እኔም ራሴ መሰረተ ክርስቶስ ነኝ። አፍተር ኦል ቴዎሎጂያቸውን ስለምወደው በተለይ አንግሊካንና ሉትራን ቴዎሎጂን አጠናለሁ። ስለዚህ ትራዲሽናሊ ልዩነት መኖሩ ምንም እንትን የለውም። ፐርሰናሊ ግን ሰዎች እያደረጉ ያሉት ነገር በጣም 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 ደስ የማይል ነው። አንዳንዶች የሚያደርጉት ነገር ማለት ነው። ስለዚህም በተደጋጋሚ አንስተነዋል። አክቹሊ አሁን እያየ ያለሁት ነገር ከነሱ ሳይድ ብቻ ሳይሆን በጣም በጣም ዝቅተኛ ቦይሊንግ ፖይንት ያለው በጣም ብዙ ህዝብ እንዳለ እያየው ነው። ትራዲሽናል ላይ ከሚለው ሁሉ ማለት ነውና በጣም እየወደድኩት አይደለም። መጀመሪያ ደቀ መዝሙርነት ይቀድማል። ሰው የኮንፌሽኑ የእምነት አንቀጹ ደቀ መዝሙር ሲሆን ደስ አይልም። የእምነት አንቀጾቻችን መጽሐፍ ቅዱስን በሚገባ
ተረድተነዋል ልንል የምንችልባቸው መጽሐፉን የምንመለከትባቸው መነጽሮች ናቸው እንጂ ጣዖት ሲሆኑብን ደስ አይልም። አሁን እየሆነ ያለው ነገር እሱ ነው በአንዳንዶች በኩል። ስለዚህ የግለሰብ እንጂ የትራዲሽን አይደለም። እዚህ ጋር ያለነው ሰዎች ምናልባት ከኢቫንጀሊካሉ ሰርክል ለፔንቴኮስታሉ ወደሚቀርብ አቅጣጫ ያለሁት እኔ ነኝ። አማን ሌላ ትራዲሽን ውስጥ ነው ያለው። ትክክል ሌላ ማጂስቴሪያል ሪፎርመርስ ጋር የሚቀርቡ ማለት ነው። ግን ይኸው አብረን እየሰራን ነው፣ ያወራን ነው፣ ደስ ብሎ ነው የምናወራው። አንዱ ሲገባ አንዱ አይቀርም፣ ተከታተለን እንመጣለን። ከትራዲሽኑ አንጻር ባይነሳ ጥሩ ነው ብዬ አስባለሁ። ፐርሰናል ነው። ሰውየው ግን ነገሩን የሚያቀርብበት መንገድ ስህተት ይሆናል። ከወደ ሉትራን ቴዎሎጂ እንግዲህ ጥምቀት ዋናው የወንጌል መልእክት አይደለም ነው ሲሉ ማቀው። ጥምቀት ዋናው የወንጌል መልእክት አይደለም። ዋናው የወንጌል መልእክት ኢየሱስ ነው፣ በክርስቶስ ያለ እምነት ነው። ስለዚህ ጀስቲፊኬሽን ባይ ፌት አለውን ስሩ ጋድስ ግሬስ አለውን ነው። ከዛ በኋላ ግን ሳክራመንቶቹን ደግሞ ባላገለለ መልኩ ነው። ሳክራመንቶቹ ያድናሉ ይባላል፣ ከኃጢአት ይቤዣሉ ይባላል። ለኃጢአት ስርየት፣ ለድህነት ሚንስ ኦፍ ግሬስ ናቸው፣ ሚንስ ኦፍ ሳልቬሽን ናቸው የሚለው ነገር አለ። በምን እንትን ቅድማማን በደንብ ሲያብራራው ነበር። በምን ኮንስትሬንት ሲባል ማለት ነው እምነትን ባላገለለ መልኩ አንደኛ፣ ሁለተኛ ደግሞ ያንን እምነትን ሲምፕሊ እንትን በሚገልጥ መልኩ በተለይ በሪፎርም ሳይን ኤንድ ሲል የሚሉት ነገር አለ። አሁን አማንና ትክክል እዚህ ያሉ እሱን ባላወራ ጥሩ ነው። በዛ ደረጃ ነው የሚያስቀምጡት። ስለዚህ ሰው ያለ እምነት መዳን አይችልም። ነገር ግን እነዛ ሳክራመንቶች ኤክሰፕሽናሊ እንትን ሊደረጉ ፐርፎርም ሊደረጉ በማይችሉበት መልኩ ቢያምን ግን ይድናል። ስለዚህ ነሰሰሪ ናቸው፣ አብሶሉት ነሰሰሪ ግን አይደሉም። ወንጌል ናቸው የሚለው ነገር ቪዚብል ወንጌል የመስበኪያ መንገዶች ናቸው፣ ወይም ደግሞ ወንጌልን ቪዚብል የሚያሳዩ ናቸው ይላሉ። ሉትራኖችም የክሪስቶሎጂ ኤክስቴንሽን ነው ይላሉ፣ ጥምቀትን ማለት ነው። ቪዚብል ወንጌሎች ናቸው ሲሉ በክርስቶስ የተሰራውን የመስቀል ስራ ቪዚብሊ የሚያሳዩ ናቸው ነው። ፈርስት እና ሰከንድ ሴንቸሪ ላይም ክርስቲያኖችን ያሳድዱ የነበሩት አንዱ ሳክራመንታቸውም ጭምር ነው። የተጠመቀው ሰውዬ ክርስቶስ የዓለም ጌታ ነው እያለ ነው። ከሱ ጋር ይኸው ተሰቅሎ ነበር፣ ተሰቅያለሁኝ ከሱ ጋር ሞቷል፣ ደግሞ ይኸው ከሱ ጋር ተነስቻለሁ የሚለው ነገር በቀጥታ ራሱን ነው የሚያሞለቅ ቄሳር። ስለዚህ ሳክራመንት አብሮ የሚካፈልን ክርስቲያን ያሳድደዋል። ለኖስቲኮች ችግር የለበትም። ዩሲ ለምን ሲባል ቪዚብሊ ወንጌል የሚሰበክባቸው መንገዶች ስለሆኑ ማለት ነው። ስለዚህ ስለ ወንጌልና ስለ ሳክራመንት ግንኙነት ሲነሳ በሚታይ መልኩ ይሄንን በክርስቶስ የተሰራውን የመስቀል ስራ በሚታይ መልኩ ያውጁታል ራሱ ሳክራመንቶች። ተጠመቅ ያለው ስትጠመቁ ክርስቶስ ስለእናንተ ኃጢአት እንደሞተና እንደተነሳ ጭምር እየተናገራችሁ ነው ያላችሁት። ስለዚህ ቪዚብሊ ወንጌልን እየተናገራችሁ ነው ያላችሁት። የጌታ ራስ ስትወስዱ ጌታ እስኪመጣ ሞቱን ትናገራላችሁ ስለተባለ፣ ስለዚህ ቪዚብል ወንጌሎች ናቸው የሚባለው ለዛ ነው። ስናወራ የምናወራው ወንጌል አይደል? ስናወራ ማለት ወንጌል ሰበክን እንላለን። ስለዚህ በተግባር ደግሞ ወንጌልን የምንሰብክባቸው ራይቶች ናቸው፣ ስርዓቶችም ጭምር ናቸው። ስለዚህ ከዚህ የተነሳ በዚህ መንገድ ያስቀምጡታል እነሱም ቢሆኑ ማለት ነው። ግን በአንድ እንትን ያስቀምጣሉ። ኮንፌሽናል ሉትራን ዶግማቲክስን ጋብዛቸዋለሁ። በጣም የወደድኩት ሰነድ ነው። ከሉትራን ሰነዶች በጣም የወደድኩት ሰነድ ነው። ፖይንት ኦፍ ዲፈረንሱን ከሌሎች ትራዲሽኖች ጋር በደንብ ያስቀምጣል ምናምን። ያንንም ሲያስቀምጥ ወንጌል ዋናው ጥምቀት ዋናው የወንጌል መልእክት አይደለም ብሎ ያስቀምጠዋል። ሰው ደግሞ ያለ ጥምቀት መዳን ይችላል ብሎ ያስቀምጣል። እንዴት ኤክሰፕሽናል በሆነ መልኩ ማለት ነው። ሲምፕሊ እንደው አልጠመቅም ብሎ አይደለም የሚለው ነገር ግን ሰው በእምነቱ ይድናል። ያመነ የተጠመቀም ይድናል ሲል ያላመነ ይፈረድበታል ሲል እሱን ትመለከታላችሁ ማለት ነው። እንደውም ሌሎችን ጭምር በዚህ መንገድ የሚያስቀምጡት አገላለጽ በጣም ደስ ይለኛል። ጥምቀት የክሪስቶሎጂ ኤክስቴንሽን ነው ይላሉ። ዋናው የወንጌል መልእክት ግን አይደለም ይላሉ። አዎ ወንጌል ናቸው ይላሉ። በሚታይ መልኩ ወንጌልን የምንሰብክበት መንገድም ጭምር ነው እያሉ ነው ያሉት እንጂ ጥምቀት ያድናል ብለን የምንሰብከው ጥምቀት ራሱ ዋናው የወንጌል መልእክት ነው እያሉ አይደለም። ሲጀመር ጥምቀት ዋናው የወንጌል መልእክት አይደለም ብለው ስላስቀመጡ ማለት ነው። ስለዚህ በጣም በሚገርም መልኩ ልዩነታችንን አስቀምጦ ይሄ ነው የምንለያይበት ፖይንት፣ ይሄ ነው አንድ የምንሆንበት የምንገናኝበት ፖይንት ብሎ አስቀምጦ መወያየት ይቻላል። ስለዚህ አሁን የተነሱ ነገሮች የትራዲሽን ችግሮች አይደሉም። ትራዲሽን ልዩነት ከዚህ በፊትም እንዳለ እናውቃለን። እንዳለ እያወቅን እኮ ስናስተምርም ነበር እኮ። ይሄ ሁሉ ጮህ ከመነሳቱ በፊት እኮ እንዳልሹ ነው ፎሎ አድርጎ ያልኩት እኔ ነኝ፣ ሳውራ የነበርኩት እኔ ነኝ። ራሱ እንትን እያደረኩኝ የሉትራን ቴዎሎጂ ይሄን ነው የሚለው የኛ ይሄን ነው እዚህ ጋር ነው የምለው የነበርኩት እኔ ነኝ። ስለዚህ ልዩነት እንዳለ ሳናቀርተን አይደለም። ነገር ግን ልዩነቶች እየቀረቡ ያሉበት መንገድ አሁን በጣም አንዳንዶች በጣም ደስ በማይል መልኩ የሚያስቀምጡ ስለሆነ ብቻ ነው።
ስለዚህ ሉትራኖች የሚያስቀምጧቸው ነገሮች አሁን ባልኩሽ መንገድ ነው። ወንጌል ነው ሲሉ በሚታይ መልኩ ወንጌል የምንሰብክባቸው መንገዶች ናቸው ነው እንጂ እያሉ ያሉት ዋና የወንጌል መልእክት ነው እያሉ አይደለም። ቅድም ትክክል ሲል ነበር። እነዛ ልዩነቶች አሉ። አንቺ የትኛው ትራዲሽን ውስጥ እንደሆንሽ ባላቅም ትራዲሽናሊ ግን እነዛ ልዩነቶች ባገናዘበ መልኩ እኛ እንወያይባቸዋለን። ልክ አይደሉም የምንለውን ነገር ልክ አይደሉም እንላለን። ልክ ናቸው የምንለውን ልክ ናቸው እንላለን። ስለዚህ እነሱ ልክ ናቸው ሁሉ በሁሉ ነገር ብል ኖሮ ለምን ሉትራን አልሆኑም ነበር? እነሱ ለምን ኢቫንጀሊካል ሰርክል ውስጥ ካለው ከአንዱ አይሆኑም ነበር? ስለዚህ ውይይቶች ይቀጥላሉ፣ ግን በዚህ መንገድ መሆን አልነበረበትም ነው። ታንክ ዩ። ምንድነው ኮሜንት ላይ ጩኸት እያየሁ ነው። ግልጽ ያልሆነልሽ ነገር ካለ ከአንቺ ጋር እናወራለን። አይ ግልጽ ሆኖልኛል፣ ግን አንተ የምትለውና እነሱ የሚሉት አንድ አይነት አይደለም ግን ማለት ነው። ምክንያቱም ለምሳሌ ትላንትና ገብቼ ነበር ማነው ኦገስበርግ ካቶሊክ የሚባለው ልጅ ቤት ማለት ነው። እና እንዴት ነው እናንተ ሁል ጊዜ መታችሁ አባቶች ትላላችሁ፣ መጽሐፍ ቅዱስ ግን እንደዚህ እኛ ካስተማርናችሁ እንደውም የሰማይ መላእክትም ቢሆን ይላል። ወንጌል ደግሞ ስለ ልጁ ነው ይላል። እንዴት ነው ሁል ጊዜ መታችሁ ጥምቀት፣ ሁል ጊዜ መታችሁ ስለ አባቶች፣ ሁል ጊዜ መታችሁ ስለ ጌታ እራት የምታወሩት? ወንጌል እንዴት ነው አሰብኩም ወይ ስለ ልጁ ስለ ኢየሱስ ክርስቶስ ብዬ አልኩኝ። ከዛ ሙሌ የሚባለው ልጅ ከዚህ በላይ ምን ወንጌል አለ? ይሄ ወንጌል አይደለም ወይ ብሎ አለ ማለት ነው። ስለዚህ ለዚህ ነው አንተ አሁን አይደል ከነሱ ጋር ብዙ ስለምትውል አንደርስታንድ ስለምታረጋቸው ሊሆን ይችላል። ግን እነሱ ወንጌልም ጥምቀትም ወንጌል ነው ብለው ነው ያሉት እና ስለዚህ አይነጣጠልም፣ አይለያይም፣ እኩል ነው የሚሉት ነገር አላቸው። እሱ ነገር በምንም ታምር እኔ ሊገባኝ አልቻለም ማለት ነው። ሁለት ሌላው ደግሞ አሁን እነሱ ወንጌላውያን ናቸው ተብሎ ነው አሁን እንትን የተባለው ማለት ነው። ከኛ ጋር ወንጌላዊ ናቸው ተብሎ ነው አይደለ ኢንክሉድድ የሆኑት፣ እኛም ኢንክሉድድ የሆን ነው ከነሱ ጋር ማለት ነው። ስለዚህ አሁን ወንጌላውያን አማኞች አንድ ያደርገናል ብለን የምንለው በአምስቱ ሶላዎች ነው ማለት ነው አይደል? በእንደዚህ ነው እኔ እንደምረዳው ማለት ነው። ስለዚህ እነሱ አምስቱ ሶላዎች ሲባል ሞር ወደ አባቶች ትምህርት ነው የሚያተኩሩት ማለት ነው ከመጽሐፍ ቅዱስ ይልቅ። ማጆሪቲ ስታያቸው የሚያወሩት የአባቶችን ትምህርት ነው እንጂ መጽሐፍ ቅዱስ ላይ ከስንት አንድ ነው የመጽሐፍ ቅዱስን የሚናገሩት ማለት ነው። እና ይህንንስ እንዴት ታየዋል? በቃ መጽሐፍ ቅዱስ የበላይ አውቶሪቲ ነው ሲባል ሞር ከአባቶች ትምህርት የበለጠ መጽሐፍ ቅዱስ ነው በደንብ መገለጥ ያለበት ወይስ አሁን እነሱ ፎከስ እንደሚያደርጉት አባቶች ትምህርት ላይ ነው? እና ይሄ ማለት አብሶሉት የሆነ ዲፈረንስ ይኖረናል እዚህ ላይ ብዬ ነው የምለው። ምክንያቱም እነሱ ሞር ወደ አባቶች ትምህርት የሚያተኩሩ ከሆነ እኛ ደግሞ መጽሐፍ ቅዱስ ነው የበላይ ኃላፊነት ያለው ከአባቶችም ከሁሉም በላይ በቃ የመጨረሻ አውቶሪቲ ነው ባይብል ብለን ካልን ምንድነው ታዲያ የቱ ላይ ነው ዩናይትድ የምንሆነው? የቱ ላይ ነው አንድነት አለን ብለን የምንለው? እንደገና ደግሞ እኛ መዳን በክርስቶስ ብቻ ነው ብለን እንላለን አይደል? በቃ የሚያድን ክርስቶስ ነው። ስለዚህ እነሱ ደግሞ ጥምቀትም የጌታ እራትም እንትን ካሉ እንደውም እኮ ሞር እነሱ እንዳሉት በቃ አንሸንት የሆነው ከኦርቶዶክስ ከካቶሊክ ጋር ነው ሞር የምንቀርበው ነው እያሉ ያሉት ማለት ነው። ስለዚህ እኔ አሁን በጣም እዚህ አሁን ልዩነቱን እያየሁ ነው። ስለዚህ በፊት እኔ እንደዚህ አልነበር። እኔ ቃሌዎስ ነኝ፣ የወንጌላውያን ህብረት ነው የሚሄደው። እዚህ ከኢትዮጵያ ውጭ ነው ያለሁት። በእርግጥ እዛ ያለው ቃሌዎስ ነው የሚሄደው። ግን መሰረተ ክርስቶስም ሉተራን እንኳን ብዙ አላቃቸውም። እንደዚህ አይነት ቸርቾች አቅ ነበር። ግን አሁን በጣም ልዩነት መኖሩን ያየሁት ወንጌላውያኖች ሳይሆኑ እኔ እንደውም አሁን እየተረዳዋቸው ያለሁት እኔ እንደ ወንጌላውያኖች አሁን አልቆጥራቸውም ሉተራኖችን ማለት ነው። ምክንያቱም በቃ ሞር እንዳየሁት የጥምቀትንና የጌታ እራት ላይ ፎከስ ስለሚያደርጉ እንደ ኦርቶዶክስ እንደ ካቶሊክ ነው የተረዳኋቸው ማለት ነው አሁን እንዳየኋቸው። ስለዚህ እንደዛ ነው እኔ የገባኝ ለራሴም ማለት ነው። እና ልዩነታችን አንድ የሚያደርገንም በቃ አምስቱ ሶላዎች ናቸው። ስለዚህ እሱ ላይም እንግዲህ አንተ ሐሳብ እንድትሰጥበት። ቃሌ ትሄድበታለህ ወይስ ትንሽ ልጀምር ነው?
አማኒድ እሱ እንትን ብሏል ከጻሙ ከነሱ ጋር ከነዛኞቹ ጋር ይቀርበኛል የሚለው ዛሬ በአንድ ወንድማቸው ፌስቡክ ላይ ሀሳብ ተሰጥቶበታል። እሱንም ጨምረህ ግን ደግሞ እየተባለ ያለውን ነገር በደንብ መረዳዳቱ ስለሚያስፈልግ በተለይ ፐርሰናሊ የሚነሱ በተለይ አንዳንድ ነገሮችን በደንብ አጥርቶ ለመሄድ ያህል ታችን ከአንደኛ ፐርሰናሊ የተነገሩ ነገሮችና እንትኑ ትራዲሽኑ እንዲህ ይላል የሚባለው ነገር ለይቶ ማየት ስለሚያስፈልግ አሁን አማን የሚለውን በጥንቃቄ ስሚውማ። አማን ይቀጥል። ኦኬ እሺ። ድምጼ የሚሰማ ከሆነ እንግዲህ መንገድ ላይ ነው ያለሁት። ምዕመናን ይሰማል ድምጼ? ቤሽ ኦኬ ይሰማል። እሺ ስንዱ የአንቺ ኮንክሉዥን ያ ብዙዎቹ አሁን ላይ የደረሱበት አይነት ኮንክሉዥን እየሆነ ነው ያለው። እንደዛ ፐርሰናል ሀሳብሽን ማቅረብሽን እንግዲህ መቃወም አንችልም። ራይት ኤቭሪዋን ኢዝ ኢንታይትልድ ቱ ሂስ ኦር ሄር ኦፒኒየን ነው የሚባለው አይደል? ማንም ስለሚያስበው ነገር ጀስት በቃ እንደ ሀሳቡ ተደርጎ መወሰድ ይችላል። እና እያልሽ ያለሽው ነገር ግን የአንድ የስንዱ ቮይስ እንዳልሆነ ይገባኛል። በተለይም ከፔንቴኮስታሉ ሳይድ እንደዚህ አይነት ሴም ሪያክሽን ነው ያለው። ስለዚህ ዝም ብለን የአንቺ የግልሽ ነው ምናምን ብለንም እናልፈው አይደለም። የኔ ግን አይደለም። ለምሳሌ አንቺ ባልሽበት መንገድ አይደለም። ምክንያቱም የኢትዮጵያዋ ሉትራን ቤተክርስቲያን ስሟ እንትን ሙሉ ስሟ ማን እንደሆነ ታውቂያለሽ? ስንዱ ስትጠራ የምትጠራበት ስንዱ ካወቅሽ ሙሉ ስሟ ወይ ወጣች። እሺ የሚያውቃለ ቤትሻ ታውቂያለሽ? ሙሉ ስሟ ሲጠራ ማን እንደሆነ? አማንዬ ድጋሙ አልሰማሁኝም። የኢትዮጵያ ሉትራን ቤተክርስቲያን ሙሉ ስሟ ሲጠራ ኢትዮጵያ ያለችው ስሟ ማን ተብሎ ነው የሚጠራው? አንድ ወጥ ስም አላት ወይ? የኢትዮጵያ ወንጌላውያን መካነ ኢየሱስ ቤተክርስቲያን። ስንዱ እስቲ በይ። የኢትዮጵያ ወንጌላዊት ቤተክርስቲያን ከዛ መካነ ኢየሱስ ኦኬ ኢቫንጀሊካል አይደለ? እንደዛ ነው። ኢቫንጀሊካል ሉትራን ቸርች ነው የምትባለው እዚህ ያለችው ስትጠራ። ስለዚህ ከፊት ለፊቱ ላይ ራሱ አለ፣ ዋናው ኦፊሻል ስሙ ላይ ራሱ ኢቫንጀሊካል የሚል አለ። and which is ናቸውም ስለሚያምኑት ነው እንደዛ ያሉት፣ ስለሚያምኑበትም ጭምር ነው እንደዛ የሚሉት። ስለዚህ ናቸው፣ ወንጌላውያን ናቸው፣ ኢቫንጀሊካል ናቸው። እኔ አርቲኩሌት ሌሎች ወንድሞቼ ያው የኔን አፕሮች ስለምታውቁት ማለት ነው። አምናት ፔንቴኮስታል አይደለሁም፣ ሉትራንም አይደለሁም። አንድ ፋሚሊ አሁን እኔና ታች ያለ ነው ሃውስ ኦፍ ሪፎርምድ ትክክል ሪፎርምድ ነኝ እኔ ወይም ታድሷዊ በሚለው ማለት ነው። እና የኔን ላይን የምመዝበት አለኝ እኔ ወደ ኋላ ከተማውም ጭምር ማለት ነው። ታድሶ የተነሳበት የኔው ቤተሰብ ታድሶ የተነሳበት ላይኑን ከተማውን ጭምር መጥራት ይቻላል ወደ ኋላ ማለት ነው። ነገር ግን እኔ ደግሞ ፋብሪኩን አረሰውም። ይሄ የተያያዝንበት ስልሽ ወንጌላዊነት የሚለው ነገር ማለት ነው። ወንጌላዊነት የሚለው ደግሞ ስያሜ ታሪኩ ወደ ኋላ የሚመዘዘው ኢቨን ሉትራኑ እንትኖቹ ናቸው ኮይን የሚያደርጉልን ባይዘው ካቶሊኮቹ ናቸው። ወንጌል ይላሉ። ወንጌል ስለ ልጁ ነው ይላሉ። ኢቫንጀሊካል የሚለው ኢቫንጀሊዝም የሚለው ነው ስሩ ቃሉ ባይዘው ስሩ ቃሉ ማለት ነው። ስለዚህ ኢቫንጀሊዝም ላይ ፎከስ ስለምናደርግ ኢቫንጀሊካልስ ተባልን ሁላችንም ማለት ነው። እሱ ነው እያደገ የመጣው። ዋናው ስሞቻችን ከታድሶ የሚነሳው እንዳለ ሆኖ ማለት ነው። ፕሬስቢቴሪያን ቢባል ኢቫንጀሊካል ፕሬስቢቴሪያን ምናምን ለምን ኢቫንጀሊዝም ላይ ፎከስ ያደርጋሉ ስብከት ላይ ምናምን ተብሎ ስለሚታመን ማለት ነው። እሱ እንደዛ ያጂ ሉትራኖችም እንደዛው ናቸው። ከዛ ቅድም አንቺ የተናገርሽውን የሆነ ያክል ባካፕ እንድታረጊ ወደ ኋላ ኦኬ እንደዚህም ይታያል እንድትይ የምፈልግበት ላይ ነው የትኛው መሰለሽ? አይ ቲንክ ስብሰባ አለ፣ አጠቃላይ ስብሰባ አለ ከሰሞኑ
ሰምታችኋል? ይሄን ይኖራል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አላቸው። መደበኛ ጉባኤ ያካሂዳሉ አሁን ከሰሞኑ እና ያ ማለት አጠቃላይ የኢትዮጵያ ወንጌላውያን ሉትራን አብያተ ክርስቲያናት በሁሉም ኢትዮጵያ ውስጥ ያሉ አይ ቲንክ በኢትዮጵያ ውስጥ ሆኖ ወደ አሜሪካም የትኛውም የዓለማችን ክፍሎች ላይ ለተበተኑት ላሉ ዲኖሚኔሽኖች ምንድነው ይሄ አጥቢያ አብያተ ክርስቲያናት በሙሉ አውቶሪቴቲቭ የሆነ ውሳኔ የሚወሰንበት ማለት ነው። እኔ አይዊሽ እነዚህ ኢሹዎች አሁን ቲክቶክ ላይ ያሉ ኢሹዎች ቢነሱ ባይነኝ ነኝ። እየሰማችሁ ያላችሁ ሉትራን ወንድሞቼ በተለይም ጀስት የምንወዳችሁ በውስጥ የምናወራችሁ ማለት ነው ፕረስ ብታረጉ ወደዚህ ስብሰባ ይሄኛው ኢሹ አሁን ቲክቶክ ላይ ያለው ከፔንቴኮስታልስ ጋር ያለው ኢሹ ይሄ ይቀርበናል ይሄ አይቀርበንም የተባሉ ኢሹዎች ሳክራመንታል የሆነው አንደርስታንዲንግ ምናምን ሁሉ ቢነሳና ከዛ ባይንዲንግ የሆነ ትእዛዝ ቢወጣ አም ሃፒ በጣም ነው ደስ የሚለኝ። እንደዚህ ነን በወንጌላዊነታችን እንደዚህ ነን እንደዚህ እናምናለን እንደዚህ ከሚለው ጋር ህብረት አናረግም እንደዚህ ነን አናቴማ ምናምን አይነት ነገር ቢወጣ ጥሩ ነው። ምክንያቱም እነዛ ነገሮች ሁሉ በሌሉበት ነው እዚህ ሶስት ሰዎች የሚረብሹን ማለት ነው። እኔ በነፃነት አወራለሁ። እኔ ምንም ስለማያደርገኝ ማለት ሶስት ሰዎች ናቸው የሚረብሹት ከሶስት አያልፉም። እና እንደዚህ አይነት ባይንዲንግ የሆነ አውቶሪቲ ተቀምጦ ያንን እያስቀመጡ አሁን ሲነበብ የሚነበበው ወይ ኮንኮርዱ ነው ወይም ሌሎች ካቴኪዝሞች ምናምን ወይም ወደኋላ ያሉ የሆኑ ዶክመንቶች ናቸው የሚነበቡት እና እሱ እንዳለ እኮ እናውቃለን። ግን አንዳንድ በአማርኛ የተጻፉ አይዊሽ ጆ መልቅ ቢኖርና በውስጥ ስለምናወራ ማለት ነው በአማርኛ የተጻፉ በሉትራን ጻፊዎች የተጻፉ አንዳንድ ዶክመንቶች በጣም የሚያስደነግጡ አሉ እና ኢቭን ምን የሚል ነገር ላይ መተናል ቃል የሚያውቀዋልና የሚገርም ነው። ወደዚህ ሁሉ ፕሮግረስ ተደርጓል እንዴ ነው ያለው ጆ ማለት ነው። ኢቭን ሳክራመንቶችን በተመለከተ ኮሚኒዮኖችን በተመለከተ የተጻፉ በአማርኛ የተጻፉ ዶክመንቶች አሉ። በእኛ አያምርም። አሁን እንደዛ ሪአክት እናርግ ብንል ማለት ነው በተለይ እነዚህ ቅድም ያልኳቸው ሶስቱ ሰዎች በሚሄዱበት ሪአክሽን መንገድ እኛ ከሄድን ለምሳሌ በእኔ አያምርም እንደዛ የሆነ ጽሁፍ ለጥፌ ይሄው እንደዚህ እኮ ይላሉ በአማርኛ ነው የተጻፈው አማርኛ ተናጋሪ ኢትዮጵያዊ የሆነ ቤተክርስቲያኒቱን ሊወክል የሚችል በእንትን የታተመ በእንትን ፈቃድ የታተመ ብለን መጽሐፍ አምጥተን ፊት ለፊት አስቀምጠን ይሄው እንደዚህ ያምናሉ እናንተ ከምትሉት ጋር አብሮ አይሄድም ብለን ማስቀመጥ እንችላለን። ግን እንትኑ ነው ይሄ ሽክርክሪቱን ነው የሚያበዛው። እንደዚህ አይነት ነገር አይጠቅምም። አሁን ወደሆነ አንደርስታንዲንግ እንድንደርስ ወደሆነ ህብረት እንድንመጣ እያሰብን ላለን ሰዎች የሚጠቅም አይደለም እንደዚህ አይነት አካሄዶች። አጠቃላይ የአጸፋ አካሄድ ስለሆነ እየተካሄደ ያለው ማለት ነው። በዛ ጋር አንዱ ተነስቶ ይናገራል፣ ለሱ የሚሆን መልስ አንዱ ካልሰጠው ይላል ምናምን። በእንዲህ አይነት ሙድ ውስጥ ስለሆነ ያለው እዚህ ጋር እንደዚህ እኮ ይላሉ ብለን አንድ ነገር ብናመጣ አይ ሎካል እንትን አይ ቲንክ ባለፈው ኦርቶዶክሶቹ እንዳደረጉት ማለት ነው ሎካል ቸርች ልትሳሳት ትችላለች፣ ኢንተርናሽናሉ አትሳሳትም፣ ወር ዩኒቨርሳሉ አትሳሳትም አይነት ኮንክሉዥን ላይ ይደረሳል ማለት ነው። እንደዚህ አይነት ነገር ምናመጣ ከሆነ አናመጣም። እንደዛ አይነት ነገር ግን በውስጥ እንልክላቸዋለን። እንደዚህም ተጽፏል። ያንን አማርኛ የሚያነቡ መሬት ላይ ያሉ ሉትራን ወንድምና እህቶቻችን ኢቭን እናት አባቶቻችን እየኖሩበት ያለው ሪያሊቲ ያ ስለሆነ ማለት ነው። ሶ በእንትን ውሰዱት። ስንዱ አንቺም ጥያቄውን ቅድም ብዬሻለሁ። እኔ ኢንታይትልድ ነሽ ለአንቺ ሀሳብ ለምን እንደዛ አሰብሻት አይባልም። ግን አንድ ስቴፕ ደግሞ ወጣ ብለሽ እንድታስቢ የምፈልገው ይሄ የድሮውን ቅርጽ አንልቀቅ የሚል አይነት ጩኸት አለ የሁሉም ድምፅ ውስጥ ማለት ነው። ይሄ ፐርሰናል ፖለቲክስ ውስጥ ያሉ ሰዎችን ተዋቸው። እነሱ ጤነኛ ናቸው፣ እኛ የምንወዳቸው። ፎሎ አድርጓቸው። አንቺ እኔን ስላላየሽ ይሆናል እኔ ነኝ ብዙዎቹን ፎሎ ያስደረግኳቸው ሁላ 1000 እንዲገቡ ምናምን ያደረኳቸው ራሱ አሉ። ላይቭ እንዲገቡ ማለት እንትናን ፎሎ አድርጉ። ኤርሚን ፎሎ አስደርጌዋለሁ። ኦኬ አስገቡ እንደዚህ ብዬ ሙሌን አስደርጌዋለሁ ምናምን። ሌሎችንም አሁን አዲስ የመጡትን እንደዚህ ክሊር አድርገን ምንድነው ይሄ ሰብሰብ ብለን ስላልተቀመጥን አላስደረኩም እንጂ አሁንም አስደርጋለሁ። እኔ ፎሎ አድርጓቸው እላለሁ። የኢኩኒካል ማይንድ ሴት ያላቸው ማለት ነው።
እሱ ላይ መቼም ነው ሪግሬት የማናደርገው። አካሄዳቸውን አይተን ምናምን ያ ይሄ የህብረት ሜንታሊቲ ያላቸውን ሰዎች ፕሮሞት ማድረጋችን መቼም ሪግሬት አናደርግም። መቼም ሪግሬት አናደርግም። እሱን ግን ምን አይነት ግሬስ እንድሰጫቸው ፈልጋለሁ መሰለሽ? ምን አይነት ቦታ እንድሰጫቸው ፈልጋለሁ መሰለሽ? ስትሪክት የሆነውን ላይን ይሄ በቃ ሉትራኒዝም ይሄ ነው የሚለው ላይን እንዲ መፈለጋቸው ስህተት አይደለም። ይሄንን እመኝ። እኔም እንደዛው ነው ማምነው። የተቀላቀለ ነገር ስላለ ማለት ነው። በኔ ላይን ውስጥ ራሱ ሪፎርምድ ነኝ ስል በኋላ ላይ መጥቶ የተጨመረው የተቀላቀሉ ነገሮች ስላሉ እነዛ ነገሮች አጠቃላይ ስብሰባ ተደርጎባቸው ኦኬ በትራዲሽን ደረጃ ለምሳሌ ሪፎርምድ ቸርቾች ናቸው ሰብሰብ ብለው እንደዚህ ነው ምናምነው እንደዚህ ስናምን ነበር ምናምን የሚለው ነገር ማስተካከል የሚችሉት። የሆነ ሎካል ቸርች ምናምን አቅም አይኖራትም እንደዛ አይነት ነገር ተቀብለው ምናምን ይቀጥላሉ እና ለምሳሌ ፌስቡክ ላይ የተለጠፈ ነገር ሼር ላድርግሽ። ቆይ እዚህ ጋር እንዴ ኦኬ ዴሊት አድርጌዋለሁ ከእንትኔ ላይ ወደኋላ መውጣ ከሆነ ዛሬ ስልኬ ምን እንደሆነ አላውቅም። ወጥቼ ስገባ ጭራሹን አንድ ላይ ነው እያስወጣኝ ነው ያለው። ኢማጂን አሁን በስንዱ የሰማሽ ከሆነ በሉትራን ትራዲሽን ውስጥ ፕሮፌትና አፖስትል ምናምን የሚባል ሹመት የለም። የለም በሉትራን ትራዲሽን ውስጥ የለም። ሐዋርያ ነቢይ ምናምን አይሾሙም። ፔንቴኮስታል ቸርቾች ናቸው የሚያደርጉት። እግዚአብሔር ይመስገን በእኛ ትራዲሽን እንደዚህ አይነት መቀላቀል የለም እስካሁን ባለው። ሊብራሎች ወርሰውን ምናልባት እንደዚህ አይነት ነገር ሰርጎ ካልገባብን በስተቀር እኛም አናረግም እንደዛ። ግን ቅድም ያየሁት ፖስት አይ ቲንክ ማምጣት አለብኝ። ምንድነው ዴሊት ነው ያደረኩት። ያው ራሽ ውስጥ ነው የሚሆነው። አይ ዮሴያስን አይደለም ሌላ ሰው ለጥፎ አይቼ እንትን ነው ደብዳቤ ነው። ደብዳቤው ላይ ምን ይላል? አይ ቲንክ ጴጥሮስ ነው የሚባለው ሰውየው፣ ሐዋርያው ጴጥሮስ ነው። እና ሐዋርያው ጴጥሮስ በሄደበት ሁሉ እገዛ እንዲደረግለት በማተም ጭምር የተቀመጠ ዓለም አቀፍ ሐዋርያ ነው የሚል ደብዳቤ ነው። ላምጣላችሁ። ቆይ ካስወጣኝም አስገቡኝ። ማንም ሰው ሌላ ሰው እንዳያወራ 10 ሰከንድ ብቻ። ቃሌ ቅድሙ ግሩፕ ላይ የፖስተውን ሊያመጣ ነው ልታስፈጀን ነው እንዴ? ማንም እንዳያወራ ስላለ አላወራም እንጂ እኔ ራሴ ባወራው ደስ ይለኛል። ያው እሱን ቢያስወግዱ ጥሩ ነው። ኦፍ ኮርስ በርግጥ እንዴ አንቺ የመጨረሻ ሰክታች ነው ሊያስባረረን ነው እንዴ? ጌታ እኔማ መባረሬ ነው በቃ። አንቺ ተይው በቃ። እሑድ አያስገቡሽም። ልጆች ታስተምሪያለሽ? አለቀልኝ። በር ላይ እንዳይጠብቁሽ ከዚህ ሄደው ከቲክቶክ ወይ መከራ። ይሄን ግን እውነት እንደው የመካነ ኢየሱስ ሲኖዶስ ያውቃል አሁን አማሚ ያመጣውን እኮ የሚደበቅ አይደለም እኮ ብዙ የሚስተካከል ነገር እኮ አላቸው። እሱን ለማስተካከል እኔ አድማየር እሱን ለማስተካከል የተነሱትን በቃ ልቦና ወጣቸው ያስተማሩ ያሉት ምንም አላወራንም። ምንም አላወራንም። ሶሻል ሚዲያ ላይ ስላለ መምጣቱ ስለማይቀር ነው። ሌሎችም ማምጣታቸው ስለማይቀር let me show you something። እሺ ወንድማችን ይሄ ነው። ከፎቶን ጀምር። እሺ ወንድማችን ይሄ ነው። ሐዋርያው ማለት ነው። ሐዋርያ ነው። ግን ሐዋርያነቱ በኢትዮጵያ ውስጥ ባለች ወንጌላዊት ሉትራን ቤተክርስቲያን ውስጥ ብቻ ሳይሆን ለማን ጭምር እንደሆነ ላሳያችሁ። እንትኑን ደግሞ ሁለተኛውን ደብዳቤውን ኦኬ እሺ ይሄው እሺ ለሚመለከተው ሁሉ ይላል። ከላይ በግራ በኩል አርማው ይታያችኋል።
እንትኑን ማተሙን ተመልከቱ። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የዳውሮ ሲኖዶስ ይላል። ሲኖዶሱ ነው እንደውም የሆነ አጥቢያ ቤተክርስቲያን ሳይሆን ሲኖዶስ ናት ይችኛዋ፣ ስብሰባው ማለት ነው፣ ምልአተ ጉባኤው የዛ አካባቢ ትብብር ስለመጠየቅ ይሆናል ይላል። ትብብር ስለመጠየቅ ይሆናል። ሐዋርያው ማርቆስ አረሩ አላባ በኢትዮጵያ ሉትራን ቤተክርስቲያን የዳውሮ ሲኖዶስ አባል የአብያተ ክርስቲያናት የመላው ዓለም ሕዝብ ሐዋርያ ስለሆኑ ዋው ፈረንጅ የሲኖዶስ አባል የአብያተ ክርስቲያናትና የመላው ዓለም ሕዝብ ሐዋርያ ስለሆኑ ሐዋርያው ጳውሎስ በሉት ማለት ነው። ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ ዮሐንስ በሉት ማለት ነው። ሐዋርያ ስለሆኑ እግዚአብሔር መንፈስ እየተመሩ ለሰው ሁሉ የእግዚአብሔርን ወንጌል ለመስበክና ለማስተማር በሄዱበት ቦታ ሁሉ አስፈላጊ ትብብር እንዲደረግላቸው በፈጣሪ በእግዚአብሔር ስም እናሳስባለን። ከሰላምታ ጋር ወደ መላው ዓለም ሂዱ፣ ለሰው ሁሉ ወንጌልን እየሰበካችሁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ሁል ጊዜ እኔ ከእናንተ ጋር ነኝ። ማቴዎስ 28፣ ማርቆስ 16፣ ራእይ 10፣ ራእይ 22። አሁን ይህም ፔንቴኮስታል ቸርች ናት እንጂ የጻፈችው ሉትራን ቸርች ናት የጻፈችው፣ ለዛውም ሲኖዶስ የዳውሮ ተርቻ። ሐዋርያነቱ ደግሞ ለዳውሮ አካባቢ አይደለም፣ በመላው ዓለም ያዙ፣ የአብያተ ክርስቲያናትና የመላው ዓለም ሕዝብ ሐዋርያ ስለሆኑ ማተቡንም ይዩት ከላይ። አሁን እንደዚህ አይነት ነገር እኔ ሞቴን የምመርጠው በእኔ ትራዲሽን ውስጥ የገባ ቀን ነው እንደዚህ አይነት ነገር። ምክንያቱም አናምንም እኛ አንሾምም እነዚህ ሁለቱን እንትኖች ማለት ነው። እና ለምን አመጣው ይሄንን? መታወቂያም አላቸው ምናልባት የቆየ አይደለም ባይዞኝ ቀኑን ማሳየት ይቻላል። አሁን ነው የ2018 ምናምን መታወቂያቸው አለ እዚህ ጋር የኢትዮጵያ። ይሄ የእሳቸው መታወቂያ ነው። የኢትዮጵያ ወንጌላዊት ሉትራን ቤተክርስቲያን የአባልነት ምናምን ይላል። ሜምበርሺፕ አይዲ ነው ይሄ። አይዲው ጭምር አላቸው። የሲኖዶሱ አባል ናቸው እነዚህ። ኦኬ ሶ ይሄንን አሁን ስንዱ ለምንድን ነው ያመጣሁት? ይሄ አሁን እንደኔ ትክክል አይደለም። ይሄ አሁን ሹመቱም ትክክል አይደለም። እንደዚህ መጻፋቸውም ትክክል አይደለም። እንደዚህ አይነት ሰርጎ ገብ አካሄዶች አሉ። ይሄንን ወደ ቀደመው ይመለስ የሚል ጥያቄ መያዛቸው ስህተት ተደርጎ ሊታይ አይገባም ነው። ኦኬ ሊታይ አይገባም። የቀደመውን ይዞ መጽሐፍ ቅዱሳዊ ነው፣ በታሪክ ውስጥ እንደዚህ ነው፣ ከሌሎች አብያተ ክርስቲያናትም ጋር ያለው እምነት ይሄ ነው፣ ይሄ መልቀቅ የለብንም የሚል ቁጭት መያዛቸው ስህተት ተደርጎ ሊቆጠር አይገባም። እኔ ውስጥም ያለ ቁጭት ስላለ በኔው ትራዲሽን ውስጥም ሰርጎ የገባ ነገር ስላለ ማለት ነው። ኦኬ ግን ይሄንን ሶስት ሰዎች ቁጭ ብሎ ቱ ዘ ኤክስትሪም መውሰድ የለባቸውም ነው። መሬት ላይ ነው መውረድ ያለበት። ኦኬ መሬት ላይ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ናት። ምልአተ ጉባኤው ሲኖዶሱ ነው ይሄን ውሳኔ ቲክቶክ ላይ አሁን የምንጨቃጨቅባቸውን ኢሹዎች ሴትል ማድረግ ያለባት እሷ ናት ብዬ ነው ማምነው እንጂ ለሆነ ግለሰብ መልስ በመሰጠት ደረጃ አይደለም መኬድ ያለበት። አሁን ትላንት እኔ አላይም። አንደኛ ሆስቱን ቦልኬዋለሁ። እኔ የቦለኩትን ሰው በሌላ አካውንት ገብቼ አላይም። እኔ ቦልክ ያለው ነው ላይ ስለማልፈልግ ነው። ዳስ ሲሳይ ቤት ነው የተደረገው ፕሮግራሙ። አሁን ቄስ በፍቃዱ ነው የገባው እዛ። ቄስ በፍቃዱ የመንፈስ ቅዱስ ሙላትና የኃይል ኮንፈረንስ ተብሎ ፔንቴኮስታል ቸርቾች ኮንፈረንስ ያዘጋጁ ሊያገለግል የሚሄድ ሰው አይደለም ወይ ነው ጥያቄው። ካቶሊክ ቸርች ግን አጣራው። አያችሁ፣ ኃይልን የመቀበል መንፈስ ቅዱስን የመሞላት አጋንንትን የማስወጣት ምናምን ኮንፈረንስ ይባል አይሄድም ወይ? እሱ ራሱ ጅኒ ለማባረር አይጸልይም ወይ? ይሄኛው ሐዋርያ ደግሞ እዛ ውስጥ ካለ ራሱ በቃ ያበደ ነው። ያው የዳውሮ ማለት ነው። ዓለም አቀፍ ሐዋርያ ስለሆነ እንደነ ጳውሎስ ጥላ ሁሉ ይፈውሳል እኮ ነው የሚሆነው። ስልጣን አለው፣ ባይንዲንግ የሆነ ሩል አለው። ዓለም አቀፍ ለኢትዮጵያ ወንጌላውያን ቤተክርስቲያናት ብቻ ሳይሆን ለመላው ዓለም ሕዝብ ሐዋርያ የሆኑ ነው የሚለው። ስለዚህ ስልጣን አለው። አሜሪካ ቢሄድም የሚናገረው ስልጣን አለው። ቻይና ቢሄድም ስልጣን አለው ምናምን። አሁን ይሄ ኤሪስ እንትን ነው ባይዞ በቃ ሰርጎ የገባ ነገር ነው። እኔ ለነሱ ልናገር የምችለው ነገር ከነሱ ትራዲሽን የወጣ ነው ይሄ ነገር።
ይህንን መቃወማቸው እኔ እንደ ክፋት አላየውም። ግን ቲክቶክ ላይ ነው ወይ የሚደረገው ነው ጥያቄው። ዲስፔንሴሽናሊዝምን አናምንም፣ ራፕቸርን አናምንም። እኔም አላምንም፣ ባይዞ የኔ ትራዲሽንም አያምንም። እንትን አንሾምም፣ ይሄንን አናምንም እኮ እንደማታምኑ እናውቃለን። ስሩ ትራዲሽን ወደኋላ አታምኑም። ግን ለምንድነው ቲክቶክ ላይ የሚነገረው ነው? የኢትዮጵያውን ሪያሊቲ ያገናዘበ አይደለም። ሪአክሽኖቹ ኢትዮጵያ ላይ የምንኖርበትን አክቹዋል ሪያሊቲውን ያገናዘበ አይደለም። አሁን አንደኛው ወንድማችን ዴቭ ውጭ ነው ያለው። አይ ቲንክ ለምን ያህል ጊዜ እንደኖረ አላውቅም። እኔ ስወለድ ጀምሮ አገልጋይ ነበረ ሰው ነው ባይዞ ከነገረኝ ማቀው። በቃ እኔ ስወለድ እናቴ ጭን ላይ ያለው አገልጋይ ነው፣ እሱ ኦርዴንድ አገልጋይ ነው። ስለዚህ ቤተክርስቲያኒቱን ያውቃታል። አሮ ነው ምን ያክል ጊዜ አሜሪካ እንደቆየ ረጅም ጊዜ ቆየ ይመስለኛል። ሌሎችም ውጭ ያሉት ናቸው ያው እያወሩ ያሉት። አይ ቲንክ መሬት ላይ ያለውን ሪያሊቲ ሊያመጡት በቃ አይቻልም። እኔ ለዛ ነው ኢምፖሲብል ነው ያልኩት የዛን ቀን ገብቼ። አሁን ተቆርጦ የተላከ ቪዲዮ ምን አየውበት ዴቭን እግዚአብሔር እንደው ጸጋውን ያብዛል እንደ ልብ ያርግልህ ብዬው መርቄው ነበር። ምርቃቴ አልሰራም ብሏል እሱ ራሱ። ኦኬ አልሰራም ብሏል እሱ ራሱ። እኔ እንደማይሰራ ትሬንዱን ስለማውቀው ነው። ቢያንስ ቀድመን ነው የነበርነው እዚህ ሶሻል ሚዲያ ላይ ከነዛ ሰዎች ጋር አንድ ላይቭ ላይ በአንድ ነጠላ ካላስቀደስን ያለን ሰዎች ነን። እንተዋወቃለን። የሆነ ነገር ከያዙ እስከምን ጥግ እንደሚሄዱ እኔ ያው ምስክር ነኝ። ታውቃላችሁ እንግዲህ አብሮ ከነሱ ጋር የዘመረ እስካልመስል ድረስ ነው አይደለ ትምህርቴንና ፐርሰናሊ እኔን ሲያሳድዱ የነበሩት። ያንን በኤክስፒሪየንስ ስለማቅ እንደማይሳካ አቅ ነበረ። ከዛ አይ አለ ዴቭ በልበቅንነት ማለት ነው። ግን አልሆነም። ስለዚህ መሬት ላይ እናወርደዋለን። ዴቭ ሲናገር አይቼ ብዬ ነበር አልኩ ማለት ነው። ብዬ ነበር እንደው ከአፌ ሳይወጣ 5 ቀን ሳይቆይ ነው እንደዚህ አይነት ነገር አፕን ያደረገው ድጋሚ። ስለዚህ አልተሳካም። መሬት ላይ ያለው አሁን ጉባኤ ሊደረግ ስለሆነ ወንድሞቻችን ማድረግ የሚኖርባችሁ ዶናት ሪፕላይ፣ እዚህ ሚዲያ ላይ ላለው ነገር ሪፕላይ አታርጉ። ምንም ነው የሚመጣው የምር መሬት ላይ ያለች አብያተ ክርስቲያናት ውስጥ የታቀፉ ሰዎች ከሆኑ እነዚህ ሰዎች እየመጡ ጠባጫሪ ነገር የሚያወሩቱ በዛኛው ሳይድ ነው እያልኩ ያለሁት። በዚህ የለም አይደለም እያልኩ ያለሁት። በዛኛው ሳይድ ያሉት የፈለጉትን ኃይለ ቃል የሚጠቀሙ ሰዎች የምር መሬት ላይ ያለች የሚገዛት የወንጌላውያን አብያተ ክርስቲያናት ህብረት አባል ከሆኑ ተጠሪነት ያላቸው ከሆኑ በመሬት ነው መካሄድ ያለበት እንደዚህ አይነት ነገር። እኔ አንድ ያልኩትም ያን ነው፣ አቋሚ አሁንም እሱ ነው። ኦኬ ስለዚህ መተው እንደዛ ሲናገሩ አይቻለው ነው። ስለዚህ ምልልሽ ነው አይወክሉንም፣ አንድ አይደለንም ምናምን ነው ወይ ሲኖዶሱ ወክሏቸው መተው ያንን በውክልና እየሰሩ ያሉ ሰዎች አይደሉም እየተናገሩ ያሉት። ስለዚህ መሬት ላይ የምታቋትን ሉትራን በእነዚህ ሰዎች ዲተርማይን አታርጉ። በተለይም ስኪዝማቲክ የሆነ አካሄድ በሚሄዱ ሰዎች ማለት ነው። ስኪዝማቲክ የሆነ አካሄድ በሚሄዱ ሰዎች፣ ከፋፋይ የሆነ ሴክቴሪያን የሆነ አካሄድ በሚሄዱ ሰዎች the whole of ሉትራን ቸርች እንደዚህ ናት። በተለይ ኢትዮጵያ ያለችው በተለይ እዚህ ሀገር ቤት ያለችው ማለት ነው። ሐዋርያው ጴጥሮስን የሾመችው ማለት ነው ለኢትዮጵያ ህዝቦችና ለዓለም ሁሉ ሾማ ትብብር የምትጠይቀዋ እሷ አሁን እዚህ ያለው በጣም ጥግ የወጣውን አይነት እንትን ታምናለች ብለን አናምንም እኛ አካሄዱ እንደዛ ስላልሆነ። ስለዚህ እሱን ትደግፋለህ ወይ? ደግፌ አይደለም፣ ግን ሪያሊቲው እሱ ስለሆነ ነው። እሱ እንዲቃና ማሰባቸው ስህተት አይደለም። አግዛቸዋለሁ ሁላ እንዲጠነክሩበት ማለት ነው። ልክ ናቸው እንደዛ በመቃወማቸው። ትራዲሽኑ መበከል የለበትም። ትክክልም ሆነ አልሆነ ማለት ነው። ይዘው የመጡትን ነገር እንቀጥላለን ካሉ ትክክል ነው። ግን አካሄዱ ሚዲያ ላይ የሄደበት ርቀት ጤናማ አይደለም። አንዳንዱ ፐርሰናል ነው፣ ጥላቻ ነው ድሪቭን እያደረገ ያለው። ኦኬ እኔ አሁን ጥያቄ ሲጠየቅ ነበረ ትላንትና። ጌታን የተቆረጠ ቪዲዮ ነው ያየሁት፣ አላየሁም። ያ ሰውየው ቤት ስለማልገባ ማለት ነው። ጥያቄዎቹ ፖዝ የሚደረጉበት መንገድ ግቡ ምን እንደሆነ አታውቁም። መገመት ትችላላችሁ እንጂ አታውቁትም። አንዱ ጥያቄ ይጠይቃል፣ ኦር አንደኛዋ ጥያቄ ትጠይቃለች። የጥያቄው ግብ ምን ይዞ እንዲመጣ እንደተፈለገ የሆነ ክሊር አይደለም። መገመት ግን ይቻላል። ክሊር ስላልሆነ እኔ ልገምት፣
ኮምፕሊትሊ አንገናኝም የሚል መጨረሻ ላይ እንዲገባ የተፈለገ አካሄድ አለ ነው ከጥያቄው ነው የሚገባኝ። ቄስ በፍቃዱ እንዲመልስ የተፈለገበት ምክንያት የስኛማ ምንም ህብረት የለንም ምንም እንደውም ለነሱ መልሰን ወንጌል ልንሰብክላቸው ይገባል እኛ ካልነው ጋር የሚስማሙ ከሆነ ድጋሚ እናጠምቃቸዋለን የሚል መልስ እንዲመለስ ከመፈለግ ራሱ የመነጨ ጥያቄ ነው ሲጠየቅ የነበረው። ኦኬ ደን ይሄኛው አካሄድ ምንድነው ትርፉ? እኔ እሱን እኮ ሊገባኝ አልቻለው። ምንድነው ትርፉ? ኮምፕሊት የሆነ ዲስኮኔክሽን እንዲመጣ መፈለጉ ምን እንዲመጣ ነው? ምን እንዲመጣ ነው? ስለዚህ እነዚህ ሴክቴሪያን የሆኑ ሰዎች ለክርስትና they are ጋንግሪን ናቸው። እንደዚህ አይነት ሰዎች በቃ ሌላ ምንም ልል አልችልም። እኔ ኮምፕሊት ሴክቴሪያን የሆነ ኢንድ ላይ እንዲመጣ የሚሰሩ ሰዎች ክርስትና ውስጥ ጋንግሪን ናቸው። በተለይ ለኢትዮጵያ ኢቫንጀሊካሊዝም አይሆንም። አሁን እየተካሄደ ያለው አካሄድ አይሆንም። ትራዲሽኑን ለማስጠበቅ ጥረት መደረጉን ኮንደምን አላረኩትም፣ አግዛቸዋለሁ እዛ ላይ በት ናት ኦን ቲክቶክ ላይ ግን አይደለም። መሬት ላይ ያለውን እያወቁ ማንን ነው የሚሸውደው? ሐዋርያው ጴጥሮስን ለዓለም ሁሉ ሕዝብ ሾማ ምትልከውን እያወቁ ኃይልን የመቀበልና ጅኒ የማባረር ኮንፈረንስ ላይ አገልጋዮቻችሁ እየተጋበዙ እያገለገሉ አንዳንዶቹ ጅኒ ለማባረር እየሞከሩ ያሉትን እያየው እንዴት ነው ዱላው ቲክቶክ ላይ ብቻ እንዲሆን የምፈቅደው? እኔ ለምን? እኔ ጤነኛ ጭንቅላት አለኝ፣ ባላንስ አደርገዋለሁ ይሄንን። ስለዚህ መጀመሪያ መሬት ላይ ያለው ይሰራ ይቅደም እንጂ ቲክቶክ ላይ ያለው መልስ መስጠት የለበትም። ይሄንን ስል እኔ ጫናውን ባረግ የሚቀለኝ እነዚህ ወንድሞች ላይ ቢሆን ይቀለኛል ነው ባይዘይ እናንተ ላይ። ምክንያቱም የምታነቡ ዶክመንት የምታገላብጡ ታሪክን የምታውቁ ትራዲሽን የምታውቁ ስለሆነ ከእናንተ ጋር እኔ መግባባት እችላለሁ። ያኛው ሴክት ጋር ግን አልችልም። እኔ መግባባት እያወራ እያለ ልትሰደብ ትችላለህ። እያወራ እያለ ዝም በል ውጣ ልትባል ትችላለህ። እያወራ እያለ ተቦልከ ልትወርድ ትችላለህ። ካንተ ጋር ግን መግባባት እችላለሁ። ከኔ ጋር መግባባት የምትችል ወንድም እንደሆንክ የምታምን ከሆነ እኔን በወንድምነት የምትቀበል ከሆነ ስቶፕ ኢት ምንም ነው የማይመጣው። በቃ ከምን ጋር እንደተገጠመ ስለሚታወቅ የሆነ እግዚአብሔር ከቆመለት እግዚአብሔር ሴፍ ጋርድ እያደረገ ካለው እግዚአብሔር እንደው በኃይል ልክ ሐዋርያቱ ላይ የምናየው ነቢያቱ ላይ ያየነው አይነት ነገር እንደው በምልክትና በተአምራት እንደው ያጀበው ቡድን አይደለም እያልኩ ያለሁት። አት ኤኒ ሞመንት ከፍ ዝቅ አድርጎ ሊያብጠለጥልህ ከሚችል አካል ጋር ነው እያወራ ያለው። ሶ እኔ ደግሞ እንደዛ ሉትራኒዝም ትራዲሽኑ እንዲነካ አልፈልግም እኔ በግሌ። ለዛ ግን የሚጋብዝ ነገር እነዛ ሶስት ሰዎች እምላችሁ አራትም ሊሆኑ ይችላሉ አላውቅም፣ ግን ያው ጥቂት ቁጥሩን ለማድረግ ስለምፈልግ ነው። እነዛ ሰዎች ግን እያመጡ መሬት ላይ ያለችው ሉትራን እንድትወቀጥ እያደረጉ ነው ያሉት። አቁሙ ነው ፖይንቱ። አቁሙና ወደ ሲኖዶሱ አውርዱት። ደን አውርዱና ወደ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ወደ ፕሬዝዳንታችን መጋቢ ጻድቁ አብዶ ጋር ይሂድ። ከዛስ እነዚህ አካላት የምር መሬት ላይ ተጠያቂነት ያላቸው መጋቢዎች መሪዎች ያሏቸው ከሆነ አቁሙ ይበሏቸው። መሬት ላይ ያለው ህይወታችን እንደዚህ ነው የሚለውን ነገር ተናግሮ እንዳይነኩ እንዳይናገሩ ይንገሯቸው። እኔ ሶሉሽኑን ይሄን ብቻ ብዬ ስለማስብ ነው ኤንድ ቦርድባቸው የሚቀልብኝ እነዚህ ወንድሞቼ ስለሆኑ ነው። እነሱ ላይ የምናገረው እነዛ ላይ ስናገር ብዙ አታዩም አይደለ? በቃ ምን ሊያደርጉ እንደሚችሉ ብቻ ተናግሬ ያልፋለሁ እንጂ እነዛ ላይ ረግጫ አልሄድም። እኔ ለምንድነው የማልሄደው? አውቀዋለሁ ሪያክሽኑ። መጋቤን ሰድቦብኛል፣ አሁን ምዕመኑን እየሰደበብኝ ይመጣል። መጽሐፍቶችን አበሻቅጦብኛል፣ አሁን ደግሞ ያልነካው ርዕስ ካለ ሊያበሻቅጥብኝ ይመጣል። ለምን ላዋርዳቸው? ቢያንስ እኔ ማከብራቸውና ከኔ ጋር ስማቸው የሚጠራ ምን ምዕመን አለኝ፣ ከምዕመናኑ ጋር መቆጠር ነኝ። እኔ መጋቤን አከብረዋለሁ፣ እወደዋለሁ። ስሙ እንዲነሳብኝ አልፈልግም። እግዚአብሔር በእኔ ላይ የሾመ የመንጋው እረኛ ስለሆነ ለዛም አይመለሱ ታላላቆችን መሪዎችን ሊሳደቡ ሬዲ የሆኑ ሰዎች ጋር ሄጄ ቶፒክ ምንም አላነሳም። እኔ መሬት ላይ ግን ስራ እንዲሰራ አደርጋለሁ። ኦኬ ስራ እንዲሰራ አደርጋለሁ። ያ ሶ ሲዘጋ በምንድን ነው የሚሆነው? ስንዱ ሉትራኖች እንደዚህ እኮ አሉን አትበይ። ሉትራን ውስጥ ያሉ ሶስት ሰዎች እንደዚህ አሉኝ በይ። ምክንያቱም ሶስት ሰዎች ናቸው ያሉሽ፣ ሌላው አላለሽም። በሲኖዶስ ደረጃ በምን ደረጃ በስብሰባ ደረጃ ቋሚ ዶክመንት ተቀምጦ እንደዚህ ነው እነሱ የሚሉትን ነገር አላለችሽም። መሬት ላይ ያለችው ኦር እኛ ሁላችን ህብረት የምናረግባት
ባይዘው መዝሙር የሚሰማችሁ ከሆነ ከርቀት ጌታ ምስክሬ ከሉትራን ቸርች ነው አርባ ምንጭ ካለው ነው እየመጣ ያለው። ቆይ መዝሙሩን ከያዝኩ አንድ ላይ ሲዘምር ድምፁ ሊሰማችሁ ይችላል። ኦኬ እኔ አጠገቤ ነው ያለችው። አሁን ሄጄ ህብረት አደርጋለሁ ከፈለኩ ዘምሬ አምልኬ መውጣት እችላለሁ። ኦኬ እዚህ ጋር ያለውስ ሉተር እንትን ካቶሊክ ይቀልኛል ኦርቶዶክስ ይቀልኛል አለሽ። ዳስ ኦፌንሲቭ በጣም አይደለ? ስለዚህ እኔ እዚህ ጋር ያለውን አይደለም ሰማው፣ መሬት ላይ ያለውን ሰማለሁ። ከኔ ጋር ኢቫንጀሊዝም የሚወጣውን ሰማዋለሁ። ወንጌል ምስክርነት አብረን የምንወጣውን ከዛ ሳይጎረብጠኝ ወደ መካነ ኢየሱስ ይዞ ቢሄድ አይጎረብጠኝም። ሙሉ ወንጌል ሄዶ ቢሰጥ አይጎረብጠኝም። እኔ ቃልዮት ይዞ ቢሄድ አይጎረብጠኝም። መሬት ላይ እንደዛ ስለሆነም ማለት ነው። ስለዚህ ልሳን አሰማን ደስ ይላል። እና ሉትራኖች አሉ አይደለም 3 ሰዎች አሉ ሉትራን ውስጥ ያሉ 3 ሰዎች። እነሱ ደግሞ ፉል አውቶሪቲ ተሰጥቷቸው እንደ ዶግማቲካሊ ስቴትመንት ቲክቶክ ላይ እየሄዳችሁ የቤተ ክርስቲያናችን አቋም መሬት ላይ ያለውን አቋም ቶታሊ ትወክላላችሁ፣ እሱን ሄዳችሁ ንገሩ ተብሎ ይሰጣችሁ አይደሉም። ስለዚህ ግለሰቦች ኮሜንት ተደርጎ ብቻ ነው መወሰድ ያለበት። ይሄ ነው ሶሉሽን የሚሆነው እንጂ 3 ሰው መጥቶ ባወራ ቁጥር ከትራዲሽናቸው ጋር አንድ ላይ ለጥፈን አምባጓሮ ግሩፕ የምንፈጠር ከሆነ ጤና ቢስ የሆነ ኢንቫይሮንመንት ነው የሚፈጠረው። ኦኬ እኔ መጥቻው ለምሳሌ አንዳንድ ነገሮችን እናገራለሁ። ስለዚህ ሆል ሪፎርምድ ቸርቾች እንደተናገሩ አድርጋችሁ ቆጥራችሁ አታውቁም አይደል? አይቆጠርም። እንደዛ አማን ነው እያወራ ያለው። ኦኬ የአማን ደግሞ ሆል ሪፎርምድ ቸርቾች እያወሩ እንዳለ ተደርጎ ሊቆጠር የሚችለው በሰነድ የተቀመጠ ከሌሎች ጋር ያለን አመለካከት ይሄ ነው፣ በዚህ ምክንያት ላይ እንደዚህ ህብረት አናደርግም እንደዚህ እናደርጋለን የሚል ካለ ብቻ ነው ባይንዲንግ ሩል የሚሆነው፣ የሚገዛ አይነት ሐሳብ የሚሆነው። ያ በሌለበት ውስጡ ያሉ 2 እና 3 ሰዎች እንደዛ አይነት ነገር አወሩ ተብሎ ሉትራኖች አሉን እንደዚህ አናምንም አንድ አይደለንም በዚህ ገብቶ እነሱ ይበሉ ችግር የለውም፣ እናንተ ግን እንዳትሉ መሬት ላይ አንዳች ነገር እስካልተደረገ ድረስ። ይሄን ነው ማለት እንፈልገው። ጸጋና ሰላም ይዛላችሁ። ተባረኩ። ስለመልሳችሁ አመሰግናለሁ። ቴንኪዩ ስንዱ ተባረኪ። ጌታ ይባርክሽ። ቶፒካችን ሺፍት አረገ። ልናወራ ነበረም ያው የከፈት ነው ግን በአጋጣሚ ሆኖ ሺፍት አድርጓልና ዳጊ አለክ? አማን በጣም ጥሩ ነገር ነው በእውነት የነገረን። ምንድነው ደስ ብሎኛል። በደንብ አድምጠነው ከሆነ ሪያሊቲን የሚያሳዩን ሰዎች ስላሉ በየቤተ ክርስቲያኑ እነሱን መጠበቅ ነው የሚያስፈልገው የሚለው ሀሳብ እኔም በጣም የተስማማኝ ሀሳብ ነው። ምክንያቱም እውነታውን ስለምናውቅ ማለት ነው። እኔ እንደ ትናንትና ተከታትዬ አላውቅም ፐርሰናሊ እውነት ለመናገር በመካከል የነበረው ልዩነት ዝም ብሎ የትራዲሽን ልዩነት ይመስለኝ ነበረ እና በዛ ጉዳይ ላይ ትንሽ ነገሩ የከረረ ይመስለኝ ነበረ። ከዚህ የተነሳ ብዙ ጊዜ በትራዲሽኖቹ መካከል ይህን ያህል መካረር እንደሌለባቸው እያሰብኩ አረጋለሁ። ከእንደገና ደግሞ በአንዱ ሳይድ ያለ የተጋነነ ስድብ፣ ቁጣ እንደነበረ ብቻ ነበር የማስበው። ግን ከዛ ያለፈ ነገር ትላንትና ፊል አድርጌያለሁ። ምንድነው እሱም በጣም ፐርሰናል፣ በጣም የግል ጉዳይ በቤተ ክርስቲያን በማሰብ የሚደረግ ነገር መሆን የለበትም። ስለ ወንጌል ማሰብ የምንፈልግ ከሆነ ማለት ነው። በፍጹም በዛ ደረጃ አይዶን ነው መንፈሳዊ ስራም ነው ብሎ ማሰቡ የትላንትናውን አካሄድ ራሱ ትንሽ ይከብዳል። ለምን አንደኛ ኦነስት የሆነ ሪፕሬዘንቴሽን ጠቅላላ ምድሪቷ ላይ ያለውን የሉትራን ሪፕሬዘንቴሽን አልቀረበም። ሁለተኛ እሺ ትራዲሽናሊ ቅድም አማን ሲል እንደነበረው የራሳቸውን የሉትራን የጣሏቸውን ብዙ ነገሮች ለማስተካከል እየሄዱ ከሆነ ማንም እኔ በዚህ እስማማለሁ፣ ልክ ነው። ያ ማለት ግን በክርስቶስ የዳኑ ሰዎችን ወደዚህ ኤክሌሺያል ኤክስክሉሲቪዝም ይሄ ሰው የኔ ቸርች አካል ካልሆነ ሊድን አይችልም በሚል አይነት አፕሮች ወይንም ደግሞ ጌታ ያለው እኔ ጋ ነው አይነት ነገር። እኛ ወንጌላችን የምናውቀው ሰዎችን ክርስቶስን ነው የምንሰብክላቸው ይድናሉ ብለን የምናምነው ክራይስትን ስለምንሰብከው ነው እንጂ ቸርቻችንን አንሰብክም። ሌላው ኮንፌሽን
ኢንፈለብል ሆኖ ሲቀርብ ያየውበት ነው ቲንኪንጉ። አሁን ሰዎች እንደዛ ነው የሚያስቡት። አይደለም፣ ኢንፈለብል አይደለም። ኢነረንት ሊሆን ይችላል፣ ኢንፈለብል ግን አይደለም። ኦቶሪቴቲቭ አይደለም፣ እንደ እግዚአብሔር ቃል አይደለም። ኮንፌሽን ሰዎችን ባይንድ የምናደርግበት አይደለም። በእግዚአብሔር ቃል ነው ሰዎችን ባይንድ የምናደርገውና አንደኛ የሶላ ስክሪፕቸር የሚለውን ሀሳብ ራሱ መገንዘብ ያስፈልጋል። ስለዚህ በዛ ጉዳይ ላይ የራስን ትራዲሽን ኮንፌሽን ሰው ካልተቀበለ እኛ አንድ የምንለው አባባል አለ ደስ የሚለኝ በሪፎርምድ ትራዲሽን ውስጥ እኛ ክርስቲያኖች ነን እንላለን፣ ፕሮቴስታንቶች ነን እንላለን፣ ከዛ ሪፎርምዶች ነን እንላለን። ይሄ መጠበቅ አለበት። ክርስቲያን የሚያደርገን ሁላችንም በክርስቶስ ኢየሱስ በሐዋርያት ትምህርት ቀድሞ በነበረ ብዙ ጊዜ ተናግሬዋለሁ። ቀድሞ በሐዋርያት ከነበሩት ሐዋርያት ጋር አንድ የሚያደርጉንን ትምህርቶች ሁሉ እናምናለን። ክሪዶችን እናምናለን፣ እምነት መግለጫዎችን እናምናለን ስለምንል ማንኛውም እነዛን የእምነት መግለጫዎች ለምሳሌ ሉትራኖች 4 ክሪድ ነው የሚቀበሉት፣ እኛም 4 ክሪድ ነው እንቀበለው። ስለዚህ ዊአር ክርስቲያን እንላለን እንደ ክሪዶች ከሄደ። ከዛ ፕሮቴስታንት ነን ስንል ምን እያለን ነው? ፕሮቴስታንት ነን ስንል በ15ኛው በ16ኛው ክፍለ ዘመን የነበረ የተሃድሶ እንቅስቃሴን እናምንበታለን እያለን ነው። ልክ ነው። እግዚአብሔር በዛ እንቅስቃሴ ውስጥ በቤተ ክርስቲያን ውስጥ ተሃድሶ አምጥተዋል ብለን እናምናለን። ፕሮቴስታንት ብቻ ደግሞ አይደለም። ከዛ ወረድ እንልና ደግሞ የየራሳችን ምናለን ኮንፌሽናል የሆነንን ትራዲሽኖች አሉ። ሰውየው እኔ ትራዲሽን ውስጥ ከሌለ ክርስቲያን አይደለም እንዴት እንላለን? እንደዛ ይባላል። እኔ ቸርች ውስጥ ካልመጣ ና ወደኛ ቸርች እያለን ሰዎችን እኛ አንጠራም፣ ወደ ጌታ ነው ና የምንለው። እና አይ ቲንክ ይሄ መስመር ከተሳተ፣ ይሄ መስመር ተስቶ ሰዎች ከትራዲሽናቸው ብቻ እየተነሱ ክራይስትን በራሳቸው ትራዲሽን ብቻ የሚያዩት ከሆነ በቃ መጨረሻ ላይ እነሱም ተሃድሶ ያስፈልጋቸዋል እንላለን። ምክንያቱም ፋይናሊ ይሄ ነው የሚሆነው። ሁለተኛ ምንድን ነበረ ከዚህ በፊት ተያይዘን እንድንሄድ ያደረገን ምንድን ነበረ? ዩኒቲያችን ምን ላይ የተመሰረተ ነው የሚለውን ደግሞ ማወቅ ያስፈልጋል። ይሄን ስል ግን ቲክቶክ ላይ ያሉ ፔኔኮስታሎችም ሆኑ ሉትራኖች ለአንዱ መመወገኔ ሳይሆን ልክ ናቸው ብዬ እኔ ፐርሰናሊ አይወክሉም። ምድሪቷ ላይ ያለውን የጤነኛ የወንጌላውያን አማኞች እሳቤ እያራመዱ አይደለም። መመለስ አለባቸው ማለት አስተሳሰባቸውን ትራዲሽናቸውን ይጠብቁ። ጴንጤውን በጴንጤነቱ፣ ሉትራንን በሉትራንነቱ፣ ግን የክርስቶስ ወንጌል በዚህ መልኩ አይደለም። በኢትዮጵያ ታሪክ እንኳን ብትመለከቱ ዝም ብላችሁ የቤተ ክርስቲያንነት መብት የነበራት መካነ ኢየሱስ ስለነበረች በደርግ ጊዜ የነበሩ አንዳንድ ሰዎች ሁኔታውን ሲነግሩን ስደት በቅዱሳን በሌሎች አብያተ ክርስቲያናት ላይ ስደት በተነሳ ጊዜ ያስገቡት የመካነ ኢየሱስ ቄሶች ናቸው። ለምን? ዘይ ቢሊቭ ኢኮኖሚካል የሆነ ቲንኪንግ ስላላቸው ክራይስት የሚገኘው እኛ ጋር ስትሆን ብቻ ነው ስለማይሉ ማለት ነው። ስለዚህ ብዙ ሰዎችን ሪሲቭ ያደረጉ ብዙ ሰዎችን የጠቀሙ ናቸው መካነ ኢየሱስ ማለት። ይሄ ትራዲሽን ትልቅ ትራዲሽን ነው። ሉተር እየታሰበ የሉተርን ንግግር እየተነገረ ያለበት ነው። በዛ ላይ ትንሽ ኮንፈርት የነሳኝ ከሌሎች ፈጽሞ ልዩነት አላቸው ከሚባሉ አብያተ ክርስቲያናት ጋር